يا إله الكون قد أسلمت لك يا إله الكون قد أسلمت لك يا إله الكون قد أسلمت لك رب فاغفر زلتي ما أحكمك أبتغيها مدحة طاغية يا إله الكون قد أسلمت لك يا إله الكون قد أسلمت لك Bismillahirrahmanirrahim. In the name of Allah, the Beneficent, the Merciful. Dr. Zakir Abdul Karim Naik. So Iqbal Sikrani. በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው ዶክተር ዛኪር አብዱል ከሪም ናይክ ሰር ኢቅባል ሲክራኒ የተከበራችሁ እንግዶች ታላላቆቼ በእስላም ወንድምና እህቶቼ የሆናችሁ ሁሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ የአላህ ሰላምና እዝነት በሁላችሁም ላይ ይሁን እኔ በእውነቱ ዛሬ እናንተ ፊት ለመቆም ያበቃኝን አጋጣሚ አላህ Subhanahu Wa Ta'ala ስለፈጠረልኝና ይህንን ልዩ ስብሰባ ለማነጋገር በመቻሌ የተሰማኝን ደስታ ስገልጽ በታላቅ ትህትና ነው ይህንን አጋጣሚ በመጠቀም ሁላችሁንም በሰሜን ለንደን ኢስላሚክ አሶሲዬሽን እና ሃሮ ሴንትራል መስጂድ በመተባበር ላዘጋጁትና ዶክተር ዛኪር ናይክ ለሚያቀርቡልን ለዛሬው ትምህርት እንኳን ደህና መጣችሁ እላለሁ የዛሬውን ፓናሊስቶች እንዳስተዋውቃችሁና የዛሬ ምሽት የትምህርቱን አካሄድ ዝርዝር እንዳቀርብላችሁ ፈቃዳችሁን ጠይቃለሁ መጀመሪያ ራሴን ላስተዋውቃችሁ ስሜ በሽር ሰታር ይባላል የሰሜን ለንደን ኢስላሚክ አሶሲዬሽን ሊቀመንበር ነኝ ለዛሬው ምሽት የዚህ ፕሮግራም መሪና አስተባባሪ በመሆኔ ደስተኛ ነኝ በስተቀኝ በኩል መጨረሻ ያሉት ሙፍቲ አብዱል ቃድር በርገዱላህ ይገኛሉ የሰሜን ለንደን ኢስላሚክ አሶሲዬሽን ዋና ጸሐፊ ናቸው ከሳቸው ቀጥሎ ምክትል ዳይሬክተሩ ዶክተር ሙምሬዘዋል ካን ይገኛሉ ከሳቸው ቀጥሎ የሃሮ ሴንትራል መስጊድ ሊቀመንበር ሸሂድ አክመል ቀጥሎ የብሪታንያ ሙስሊም ካውንስል ሴክሬታሪ ጀነራል ዋና ጸሐፊ ሆኑት ሰር ኢቅባል ሲክራኒ ቀጥሎ ያሉት ከሙምባይ የመጡት እንቁ ምሁር ዶክተር ዛኪር አብዱል ከሪም ናይክ ናቸው የዛሬውን ምሽት የፕሮግራም ይዘት ላስተዋውቃችሁ ከኔ ቀጥሎ ሰር ኢቅባል የዛሬውን ተጋባዥ እንግዳችንን እንዲያስተዋውቁልን መድረኩን ልቅላችኋለሁ የዶክተር ዛኪር ትምህርት ካለቀ በኋላ የጥያቄና መልስ ክፍለ ጊዜ ይኖራል የጥያቄና መልሱ ክፍለ ጊዜ የሚኖረውን ደንብና ስርዓት ያኔ ነግራችኋለሁ ከጥያቄና መልሱ ክፍለ ጊዜ በኋላ ደግሞ ወንድም ሸሂድ አክመል የትምህርቱን ጭብጥ አጠር ባለ ሁኔታ ያቀርብልናል አሁን ሰር ኢቅባል ሲክራኒን ወደ መነጋገሪያው ጋብዛለሁ Bismillahirrahmanirrahim Nahmadu wa nusalli ala Rasulil Kareem Our distinguished scholar of this evening Dr. Zakir Naik የተከበሩ የዛሬው ልዩ እንግዳችን ዶክተር ዛኪር ናይክ ወንድም በሺርና ወንድም ሸሂድ የሰሜን ለንደን ኢስላሚክ አሶሲዬሽንና የሃሮ ሴንትራል መስጊድ ኮሚቴዎች የተከበራችሁ ምሁራን ወንድሞቼና እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ በርግጥ የዛሬውን ምሽት እንግዳ የማስተዋወቁ ኃላፊነት ለኔ ልዩ ክብር ነው ምናልባት ምንም አይነት ማስተዋወቅ የማያስፈልገው ሰው ነው ግና ማስተዋወቁ ያስፈልገው በዳዋው መስክ እየተሰራ ያለውን አመርቂ ስራ ራሳችንን ለማስተዋወስ በአሁኑ ዘመን እጅግ አስፈላጊ የሆነውን የዳዋ ስራ በመላው ዓለም እየተሰራጨ ያለውን ከ2 እስከ 4 ለሚሆኑ ሰዓታት በየቀኑ በትላልቅ የቴሌቪዥን ጣቢያዎች እንዲሁም በበርካታ አነስተኛ የቴሌቪዥን ቻናሎች ጭምር በእኚህ ሰው አማካኝነት ይቀርባል እስላም ምን እንደሆነ እኛ ሙስሊሞች እነማን እንደሆነን በህብረተሰቡ ውስጥ የኛ ሚና ምን መሆን እንዳለበት ለማስተላለፍ ጥረት እየተደረገ ነው ዶክተር ናይክ አልহামዱሊላህ በሙያው የህክምና ዶክተር ነው አሁን ግን ከ14 ዓመት በላይ ሆኖታል የሰውን አካል ማከም በዚህ አብቅቶ የሰውን ነፍስ ማከሚያ ጊዜ አሁን ነው ብሎ ከተነሳ በዚህ መስክ እየተሰራ ያለው ስራ የሙሉ ሰዓት ስራ ነው በጣም የታወቀ የምርምር ማዕከል ቦምቤ ውስጥ አቋቁመዋል ከ200 ሰዎች በላይ የሥራ ዕድል ያገኙበት
የተለያዩ ምሁራን በተለያዩ የዓለም ክፍሎች ትምህርት መስጠት እንዲችሉ ስልጠና የሚወስዱበት ይሆናል። ይህ በጣም አንገብጋቢ የሆነ ሥራ ነው። እኛ ምቾት እንዲሰማን የሚያደርግ በሚያጋጥሙን አስቸጋሪ ሁኔታዎች ውስጥ ሁሉ በዩኬ ወይንም እንግሊዝ ውስጥ ወይም በሙስሊሙ ዓለም ብቻ ሳይሆን በመላው ዓለም እንደዚህ አይነት ምሁራን ናቸው አብሮ መኖርን፣ መቻቻልን፣ መከባበርንና የእስላምን ትክክለኛ ገጽታ ለማቅረብ በተለይ አለመታደል ሆኖ በዛሬው ጊዜ በዚህ በሰለጠነው ዓለም የእስላም ማደግና መስፋፋቱ ባልተዋጠላቸው ወገኖች አማካኝነት ሆን ብሎ የተሳሳተ ግንዛቤ እንዲያዝ በተደረገበት ወቅት ይህ ትልቅ ሥራ ነው። በዚህ አጭር ንግግሬ የዛሬውን እንግዳችንን በማስተዋወቄ እየተደሰትኩ መድረኩን ለእርሱ ከመልቀቄ በፊት ይህንን ፕሮግራም ያዘጋጁትን ሁለቱን ድርጅቶች ማለትም የሰሜን ለንደን ኢስላሚክ አሶሲዬሽንንና የሃሮ ማዕከላዊ መስጂድን በዚህ አጭር ጊዜ ውስጥ ይህንን የመሰለ ዝግጅት በማድረጋቸው አጋጣሚውን ተጠቅሜ ላመሰግናቸው እወዳለሁ። ይህ የሚያሳየው የሙስሊሙ ህብረተሰብ ከነዚህ ምርጥ ከሆኑ ምሁራን አንደበት የሚያገኘውን ትምህርትና መልእክት ተቀብሎ እኛ በዕለት ተዕለት ህይወታችን ይህንን መልእክት በመተግበር በገዛ ህይወታችንና እንዲሁም በዓለምም ጭምር ማን እንደሆነና የእስላምን አስተምህሮት ምን እንደሆነ እንዲገነዘብ ለማድረግ ያለንን ቁርጠኝነት ያመላክታል። አላህ Subhanahu Wa Ta'ala በዚህ ባለንበት አስቸጋሪ ወቅት ላይ ይመራን ዘንድ እንዲሁም በየቀኑ ህይወታችን ከእንዲህ አይነቶቹ የተከበሩ እንግዶች ጋር እንደዚህ አይነት በርካታ አጋጣሚዎች ተፈጥረው የበለጠ ማወቅ እንድንችል አላህን Subhanahu Wa Ta'ala እንማጸን። ዶክተር ዛኪር ናይክ ወደ መድረኩ ጋብዛለሁ። ሰላም አለይኩም። Alhamdulillah wassalatu wassalam ala rasulillah wa ala alihi wa sahbihi ajmain amma ba'd a'udhu billahi minash shaitanir rajim bismillahir rahmanir rahim kuntum khayra ummatin ukhrijat lin nas ta'muruna bil ma'ruf wa tanhauna 'anil munkar wa tu'minuna billah rabbi shrah li sadri wa yassir li amri wahlul 'uqdatam min lisani yafqahu qawli. The respected people on the dais, my respected elders and my dear brothers and sisters, I welcome all of you. የተከበራችሁ በመድረኩ ላይ የምትገኙ እንግዶች፣ የተከበራችሁ ታላላቆቼ፣ ወንድሞቼና እህቶቼ ሁላችሁንም በእስላማዊ ሰላምታ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ላለሁ። የአላህ Subhanahu Wa Ta'ala ሰላም እዝነትና ርህራሄ በሁላችሁም ላይ ይሁን። የዛሬው ምሽት የንግግር ርዕሴ ሙስሊም ባልሆነ ህብረተሰብ ውስጥ የሚገኙ ሙስሊሞች ሚና ወይም የኛ ሚና በእነርሱ ውስጥ የሚል ይሆናል። በመጀመሪያ ሙስሊም የሚለው ቃል ትርጓሜ ምን እንደሆነ እንይ። ሙስሊም ማለት እስላምን የሚከተል ሰው ማለት ነው። እስላም ሰላም ከሚለው ስራው ቃል የመጣ ሲሆን ትርጉሙም ሰላም ማለት ነው። ወይም ከአረብኛው ሲልም ከሚለው ቃል የመጣ ሲሆን ትርጉሙም ራስን ለፈጣሪ ለአላህ Subhanahu Wa Ta'ala ትእዛዝ ወይም ፈቃድ ማስገዛት ማለት ነው። ባጭሩ እስላም ማለት ራስን ለፈጣሪ ፍቃድ አስገዝቶ የሚገኝ ሰላም ማለት ነው። እናም ማንም ራሱን ለፈጣሪው ፍቃድ ያስገዛ እና ሰላም ያገኘ ሰው እስላም ይባላል። ባጭሩ ሙስሊም ማለት ራሱን ለፈጣሪው ፍቃድ አስገዝቶ ሰላም ያገኘ ሰው ማለት ነው። ሙስሊም ባልሆኑ ህብረተሰብ ውስጥ ያሉ ሙስሊሞች ሚናን አስመልክቶ ወዳለው ሁኔታ ስንመጣ በሁለት ትልልቅ ክፍሎች ከፍለን ልናየው እንችላለን። የመጀመሪያው ከራሱ ከምእመኑ ድርጊትና ተግባር ጋር የተገናኘ ሲሆን ሌላው ሙስሊም ካልሆኑ ሰዎች ጋር ያለው ተግባርና ድርጊት ተብሎ በሁለት ተከፍሎ ሊታይ ይችላል። የመጀመሪያውን ክፍል አስመልክቶ ማለትም ከራሱ ከምእመኑ ወይም ከሙስሊሙ ጋር ብቻ የተያያዘ የሆነውን ስናይ ያ ሙስሊም ሰው በሙስሊም አገርም ይኑር ሙስሊም ባልሆኑ አገሮች ይኑር ምንም ለውጥ የለውም፣ ድርጊቱ አንድ ነው። አንዳንድ በአስቸጋሪ ሁኔታ ውስጥ ሊታለፉ ወይም ሊተው የሚችሉ ነገሮች ይኖራሉ። ይህ ግን ሙስሊም በሆኑ ሀገሮች ለሚኖሩም ይሁን ሙስሊም ባልሆኑ ሀገሮች ለሚኖሩት ያው ነው። ለምሳሌ በሙስሊሙ ህብረተሰብ ውስጥ ሲኖር ለአንድ ሙስሊም ግዴታ ወይም ፈርድ የሆኑ ነገር በሙሉ ሙስሊም ባልሆኑ ሀገሮችም ለሚኖሩት ሙስሊሞች ላይ ግዴታ ነው። ለምሳሌ ሁሉም ሙስሊም አንዱን ፈጣሪ አላህ Subhanahu Wa Ta'ala በብቸኝነት የማምለክ ግዴታ አለባቸው። ሙስሊሙ ህብረተሰብ ውስጥ የሚኖር ሙስሊም ባልሆነ ህብረተሰብ ውስጥ ይኖር በተውሂድ ወይም በአንድ ፈጣሪ
ወይም አንድ አላህ Subhanahu Wa Ta'ala ማምለክ ግዴታ ነው ሙስሊም በትንሹ በቀን 5 ጊዜ መስገድ አለበት ሙስሊሙ ህብረተሰብ ውስጥ የሚኖር ሙስሊም ባልሆነ ህብረተሰብ ውስጥ ይኖር ግዴታው ያው ነው ምናልባት ሙስሊም ሀገሮችና ህብረተሰብ ውስጥ በየቦታው መስጊድ ስላለ ይሄ ሊቀል ይችል ይሆናል በአንዱ መንገድ ወይም በቀጣዩ መንገድ ላይ መስጊዶች ስለሚኖሩ ማለት ነው ይህ ምናልባት ሙስሊም ባልሆኑ ሀገሮች ህብረተሰብ ውስጥ ላይኖር ይችላል ሆኖም ግን ሙስሊሙ በቀን የ5 ወቅት ሰላቱን መስገድ ግዴታው ነው መስጊድ በአቅራቢያው ባያገኝና መስጊድ ለማግኘት በርቀት መጓዝ ካለበት ሰላቱን ቢሮ ውስጥ ወይም ቤት ውስጥ ባገኘው ቦታ ላይ መስገድ አለበት ምክንያቱም ሰላት ግዴታ ነው ላለ መስገድ ምንም ምክንያት ማቅረብ አይቻልም ሙስሊም በሙስሊም ህብረተሰብ ውስጥ የሚኖር ሙስሊም ባልሆነ ህብረተሰብ ውስጥ ይኖር ዘካ መክፈል አለበት ያለው ገንዘብ በሸሪዓው ከተደነገገው ከኒሳብ በላይ ከሆነ ወይም ከ85 ግራም ወርቅ በላይ የሆነ ገንዘብ ያለው ከሆነ እሷም ከዚያ በላይ ከሆነ ሀብታቸው ላይ 2.5% በየአመቱ መክፈል አለባቸው አንድ ሙስሊም የሚኖረው የበለጸጉ ሀገሮች ውስጥ ነው የኑሮ ደረጃቸው ከፍተኛ ነው ወይም የሚኖርበት ሀገር ኑሮ ውድ ስለሆነ ዘካ አልከፍልም ማለት አይችልም በሸሪዓው ከተቀመጠው ከ85 ግራም ወርቅ በላይ የሆነ ተቀማጭ ገንዘብ ካለው ሴትም ሆነ ወንድ በየአመቱ ዘካ መክፈል አለባቸው ሙስሊም በሙስሊሙ ህብረተሰብ ውስጥ የሚኖር ሙስሊም ባልሆነ ህብረተሰብ ውስጥ ይኖር በረመዳን ወር መጾም አለበት በክረምቱ የቀኑ ክፍለ ጊዜ አጭር ከሆነ ምናልባት የሚጾምባቸው ሰዓታት ሊያንሱ ይችላሉ በበጋው ወቅት ደግሞ የቀኑ ክፍለ ጊዜ ረጅም ስለሆነ ጾም ላይ የሚቆይበት ሰዓት ሊረዝም ይችላል ግን ምንም ይሁን ምን ጾሙን መጾሙ ግዴታ ነው ሙስሊም ባልሆነ ህብረተሰብ ውስጥ መኖር ምክንያት ሊሆነው አይችልም መጾም ግዴታው ነው በተመሳሳይ አንድ ሙስሊም አቅሙ ካለው በህይወት ዘመኑ ቢያንስ አንድ ጊዜ ሐጅ ማድረግ ግዴታ አለበት አቅሙ ጤናውና ገንዘቡ ካለው ሐጅ ማድረግ ግዴታ ነው ሙስሊም ባልሆነ ህብረተሰብ ውስጥም የሚኖር ቢሆን ማድረግ ግዴታው ነው ከሳውዲ አረቢያ ከመካ በርቀት ላይ ሊሆን ይችላል የሚኖረው አቅሙ ካለው ግን መጓጓዣውን መሸፈን ከቻለ ሐጅ ግዴታ ይሆንበታል ቢያንስ በህይወት ዘመኑ አንድ ጊዜ በዚህ አይነት ሁሉም ግዴታ ወይም ፈርድ የሆኑ ነገሮች በሙስሊሙ ህብረተሰብ ውስጥም ቢኖር ግዴታ የሆኑበት ነገሮች ሁሉ ሙስሊም ባልሆነ ህብረተሰብ ውስጥም ሲኖር መፈጸማቸው ግዴታ ነው አንዲት ሙስሊም ሴት ሂጃብ መልበስ ግዴታዋ ነው ሙስሊም ህብረተሰብ ውስጥም ትኖር ሙስሊም ያልሆነ ህብረተሰብ ውስጥ ትኖር መልበስ ግዴታዋ ነው በሙስሊሙ ህብረተሰብ ውስጥ ስላይደለ የምኖረው መልበስ አልችልም ብላ እንደ ምክንያት ማቅረብ አትችልም ግዴታ መደረግ አለበት በዚህ መልክ ሁሉም ግዴታ የተደረጉ ነገሮች ትሁት መሆን ሐቀኛ መሆን እውነት መናገር የመሳሰሉት ሁሉ የትም ቦታ ያው ናቸው ልዩነት የላቸውም በተመሳሳይ በሙስሊሙ ህብረተሰብ ውስጥ ሲኖር ክልክል የተደረጉ ነገሮች በሙሉ ሙስሊም ባልሆነ ህብረተሰብ ውስጥ ለሚኖሩ ሙስሊሞችም ክልክል ናቸው የትኛው ህብረተሰብ ውስጥ የሚኖር ሽርክ ወይም በአላህ ላይ የአምልኮ ተጋሪ ማድረግ ክልክል ነው ሙስሊም በሆነ ህብረተሰብ ውስጥ ወይም በምዕራቡ ዓለም ስለሚኖር ተብሎ የሽርክ ተግባር መፈጸም ክልክል ነው በተመሳሳይ አመንዝራነት ወይም ዝሙት ለአንድ ሙስሊም የትም ይኑር የት በሙስሊሙ ህብረተሰብ ውስጥ የሚሆን ሙስሊም ባልሆነ ህብረተሰብ ውስጥ ክልክል ነው ሐሺሽና አልኮል ለሙስሊሙ ክልክል ነው የትም ይኑር የት ያሳማ ስጋ ክልክል ነው በሙስሊም ሀገር ውስጥ የሚኖር ሙስሊም ባልሆነ ሀገር ውስጥ ክልክል ነው በሐላል ወይም በተፈቀደ መንገድ ያልታረደ ስጋ መብላት ቁርአን ባዘዘው መልኩ ታርዶ ያልተዘጋጀ ስጋ መመገብ በሙስሊሙ ህብረተሰብ ውስጥ የሚኖር ሙስሊም ባልሆነ ህብረተሰብ ውስጥ ክልክል ነው ባጭሩ ለአንድ ሙስሊም ፈርድ ወይም ግዴታ የሆኑና ሐራም ወይም ክልክል የሆኑ ነገሮች በዓለማችን ላይ የትም ቦታ ይኖር ሙስሊም ባልሆነ ህብረተሰብ ውስጥም ይሁን ሙስሊም በሆነ ህብረተሰብ ውስጥ መፈጸም ያለበት ግዴታ ነው በርካታ ሙስሊሞች አሉ የምኖረው በምዕራቡ ዓለም ስለሆነ ወይም የምኖረው ሙስሊም ባልሆነ ህብረተሰብ ውስጥ ስለሆነ ለኔ ይቅርታ ሊደረግልኝና ልታለፋቸው የሚገቡ ነገሮች አሉ ብለው የሚከራከሩ ነገር ግን ማወቅ ያለባቸው ፈርድ ወይም ግዴታ የሆነ ግዴታ ነው ሐራም ወይም ክልክል የሆነ ደግሞ ክልክል ነው የትም ይኑሩ የት ክልክል ነው ሌሎችን ነገሮች አስመልክቶ ሙስተሐብ
ወይም ቢሰሩ የሚበረታቱ ወይም የተወደዱ የሆኑ ነገሮች እነዚህም ያው ናቸው። ነገር ግን ለነዚህ የተወሰነ ለቀቅ ያለ አካሄድ ሊኖር ይችላል። ለምሳሌ ለሙስሊሙ ወንድ ጸጉሩን መሸፈን ወይም ኮፍያ ማድረግ ይወደዳል፣ ሱና ነው። ግን ሙስሊም ባልሆነ ህብረተሰብ ውስጥ ነው የምኖረው፣ ኮፍያ ማድረግ ህይወቴን አደጋ ላይ ሊጥል ይችላል የሚል ስሜት ካላችሁ ለዚህ ጥንቃቄ ለማድረግ ስትሉ ላለማድረግ ከመረጣችሁ ትችላላችሁ። ምክንያቱም ኮፍያ ማድረግ በእስላም ግዴታ አይደለም። ብታደርጉት ኮፍያ ብትለብሱ ተጨማሪ አጅር ታገኛላችሁ። ባታደርጉት የምታጡት የሚቀንስባችሁ ነገር የለም፣ ግን ተጨማሪ አጅር ወይም ምንዳግን አታገኙም። ስለዚህም ሙስሊም ባልሆነ ህብረተሰብ ውስጥ ስትኖሩ እነዚህ ቢሰሩ ተጨማሪ አጅር ወይም ምንዳ ያስገኛሉ የሚባሉትን ሱናዎች ለጥንቃቄ ስትሉ ብትተዋቸው ተጨማሪ ምንዳው ይቀርባችኋል። በተመሳሳይ መክሩህ የሆኑ ወይም የማይበረታቱ የተጠሉ የሆኑ ነገሮችን አስመልክቶ የተወሰነ ለቀቅ ያለ አካሄድ ሊኖር ይችላል። ለምሳሌ ለመጸዳዳት በምትፈልጉ ጊዜ ቆማችሁ ለመሽናት ብትፈልጉ የተጠላ ድርጊት ነው። ግን ሙስሊም ባልሆነ ህብረተሰብ ውስጥ በምዕራቡ ዓለም ስትኖሩ የመጸዳጃ ቤቱ ሁኔታ አመቺ በሆነ መንገድ ያልተሰራ ሊሆን ስለሚችል ቆማችሁ ብትጸዳዱ ምንም ችግር የለውም፣ ተጨማሪ የሆነው ምንዳግን አታገኙም። እናም ግዴታና ክልክል የሆኑ ነገሮችን አስመልክቶ ላለመፈጸም ምንም አይነት ምክንያት ተቀባይነት የለውም። ሌሎችን ሱናና መክሩህ ወይም የተጠሉ ወይም የማይበረታቱ የሆኑ ነገሮችን አስመልክቶ ግን ምክንያት ኖሯችሁ ከተዋችሁት የሚቀንስባችሁ ነገር አይኖርም፣ ግን ተጨማሪም እንዳታገኙም። ይህ በመጀመሪያው ክፍል ያስቀመጥኩት ሙስሊም ባልሆኑ ህብረተሰብ ውስጥ ሊኖር የሚገባው የሙስሊም ስነ ምግባርን ያሳያል። በሁለተኛው ክፍል ላይ ያለውና ሙስሊሞች ሙስሊም ባልሆኑ አገራት ከሚገኙ የህብረተሰብ ክፍሎች ጋር ሊኖረን የሚገባውን ግንኙነት አስመልክቶ ምግባራችንን ወይም ድርጊታችንን በሶስት ከፍለን ልናየው እንችላለን። የመጀመሪያው ያው ሙስሊም ካልሆኑት ጋር ሊኖረን ስለሚገባው ግንኙነትን አስመልክቶ ሲሆን፣ ሁለተኛው ሙስሊም ካልሆኑት ጋር ሊኖረን ስለሚችለው የተለየ ግንኙነት፣ ሶስተኛው ሙስሊም ካልሆኑት ጋር ዳዕዋን አስመልክቶ ያለው ነው። የመጀመሪያውን ንዑስ ክፍል ያለውንና አጠቃላይ ሙስሊሞች ሙስሊም ካልሆኑት ጋር ያለንን ግንኙነት አስመልክቶ ሊኖረን የሚገባው ስነ ምግባርና ድርጊት ከመሰል ሙስሊሞች ጋር ሊኖረን ከሚገባው ግንኙነት ጋር አንድ አይነት ነው። ትሁቶች መሆን አለብን፣ ሩህሩሆች መሆን አለብን፣ ፍትሃዊ መሆን አለብን። የቀን ተቀን ግንኙነታችንን አስመልክቶ ከኢማናችን ወይም እምነታችንን የማይጎዳ እስከሆነ ድረስ ከሌሎች መሰል ሙስሊሞች ጋር የሚኖረን አይነት ግንኙነት ከእነርሱም ሙስሊም ካልሆኑት ጋር ሊኖረን ይገባል። አንዳንድ ሙስሊሞች አሉ ይሄ ሙስሊም ስላይደለ ባታለለው ምንም አይደለም የሚሉ። ኢስላም ይህንን ፍቃድ ፈጽሞ አይሰጥም አይፈቅድምም። ሙስሊም ይሁን አይሁን ማታለል አይፈቀድም። ኢስላም ሙስሊም ይሁን አይሁን ፍትህን እንድታጓደል ፍቃድ አይሰጥህም፣ ያው ነው። ይህን ደግሞ ከሁለት የቁርአን አንቀጾች መነሻነት አድርገን ልናየው እንችላለን። በሱረቱል ሙእሚኑን ምዕራፍ 60 ከቁጥር 8 እስከ 9 አላህ Subhanahu Wa Ta'ala በዚህ የቁርአን አንቀጽ ላይ ምን ይለናል? ለነዚያ በእምነታችሁ ሰበብ ላልተዋጓችሁና ከቤቶቻችሁም ላላስወጧችሁ ከሃዲያን መልካም ልትሉላቸው ፍትሃዊ ልትሆኑላቸው አላህ አይከለክላችሁም፣ አላህ ፍትሃዊያንን ይወዳልና ይላል። እዚህ ጋር አላህ Subhanahu Wa Ta'ala ሙስሊም ያልሆኑ ሰዎችን አስመልክቶ በእምነታችሁ ምክንያት ላልተዋጓችሁ ከቤቶቻችሁ ላላባረሯችሁ አላህ Subhanahu Wa Ta'ala ከነሱ ጋር በፍትህ በርህራሄ ላይ የተመሰረተ ግንኙነትን አይከለክላችሁም ነው የሚለን። አላህ Subhanahu Wa Ta'ala እነዛ ፍትሃዊና ሩህሩህ የሆኑትን ይወዳቸዋል ይላል። እዚህ ጋር አላህ Subhanahu Wa Ta'ala የሚነግረን ከነዛ በእምነታችን ምክንያት ካልተዋጉን ጋር ከነኛ ከቤቶቻችን በእምነታችን ምክንያት ካላባረሩን ጋር ከነሱ ጋር መልካም የሆነ ግንኙነትን ማድረግ እንደምንችል ነው። በቀጣዩ ቁርአን አንቀጽ ላይ ደግሞ በዚሁ በሱረቱል ሙምተሂና ምዕራፍ 60 ቁጥር 9 ላይ አላህ የሚከለክላችሁ ከነዚያ በእምነታችሁ ሰበብ ከተዋጓችሁ ከቤቶቻችሁም ካስወጧችሁ እናንተን ከሀገር በማስወጣቱ ተግባር ሌሎችን ከረዱ ከሃዲያን ጋር እንዳትወዳጁ ነው። ከመካከላችሁ ከነርሱ ጋር የሚወዳጅ እነርሱ በዳዮች ናቸው ይላል። እና ሙስሊም ያልሆነ ሰው በእምነታችሁ ምክንያት ቢዋጋችሁ ከመኖሪያችሁ ቢያፈናቅላችሁ ወይም ከናንተ ጋር በእምነታችሁ ምክንያት ለሚወጓችሁ ከቤቶቻችሁ ለሚያስወጧችሁ ድጋፍ የሚሰጡት ከሆኑት ጋር አላህ Subhanahu Wa Ta'ala
ከነሱ ጋር ወዳጅነትን ወይም ከለላ እንዲሰጧችሁ መጠጋትን ይከለክላል አላህ Subhanahu Wa Ta'ala እዚህ ግልጽ ያደረገው ኖርማል ወይም ሰላማዊ በሆነ ሁኔታ ውስጥ ከነዚያ ሙስሊም ካልሆኑ ወገኖች ጋር ከነዛ በእምነታችን ምክንያት ካልተዋጉን ጋር ከመኖሪያችንም እስካላፈናቀሉን ድረስ በፍትህና በርህራሄ ላይ የተመሰረተ ግንኙነት እንዲኖረን እንደማይከለክለን ነው ቁርአን ውስጥ ያለ አንድ አንቀጽ አለ ብዙ ሙስሊሞች በተገቢው መንገድ ያልተረዱት የሆነ አላህ Subhanahu Wa Ta'ala በሱረቱ ኒሳ ምዕራፍ 4 ቁጥር 144 ላይ እናንተ ያመናችሁ ሆይ ከምእመናን ሌላ ከሃዲዎችን ወዳጆች አድርጋችሁ አትያዙ ይላል አብዛኛዎቹ የቁርአን ትርጉሞች አውሊያ የሚለውን ቃል ወዳጅ ብሎ ሲተረጉሙት ይታያል በዚህም ምክንያት እናንተ ያመናችሁ ሆይ ያላመኑትን ባመኑት ላይ መርጣችሁ በጓደኝነት አትያዙ የሚል ይሆናል ትርጓሜው እኔ ይህ ትርጓሜ ስተት እንደሆነ ይሰማኛል ትክክለኛው ትርጉም አውሊያ ለሚለው ቃል የሚከላከል ጥበቃ የሚሰጥ የሚለው ነው እናም የቁርአኑ አንቀጽ ትክክለኛ ትርጓሜ እናንተ ከሙስሊሞች ይልቅ ሙስሊም ያልሆኑትን እንዲከላከሉላችሁ ለከለላ ወይም ለጥበቃ አትምረጧቸው የሚል ይሆናል ተመሳሳይ መልእክት በሱረቱል ማኢዳ ምዕራፍ 5 ቁጥር 57 እና 58 ላይ ተጠቅሷል እናንተ ያመናችሁ ሆይ እነዚያ ከእናንተ በፊት መጽሐፍትን ከተሰጡትና ከካህዲያን በሃይማኖታችሁ የሚያፌዙና የሚሳለቁትን ረዳቶች ወይም ወዳጅ አድርጋችሁ አትያዙ ይላል ወደ ሰላትም በጠራችሁ ጊዜ ጥሪቱን መሳለቂያ ወይም መጫወቻ አድርገው ይዟታል ይህ እነርሱ የማያውቁ ህዝቦች በመሆናቸው ነው ይላል እዚህም ጋር እናንተ ያመናችሁ ሆይ እነዚያን ከእናንተ በፊት መጽሐፍትን ከተሰጡትና ከካህዲያን በሃይማኖታችሁ የሚያፌዙና የሚሳለቁትን ወዳጆች ወይም ከለላ ወይም ጥበቃ ሰጪዎች አድርጋችሁ አትያዙ የሚል ትርጓሜ ይኖረዋል ያ ማለት እነዚያ ሙስሊም ያልሆኑት ሃይማኖታችንን መቀለጃና ማፌዣ አድርገው ያዙትን ከነርሱ ጋር ወዳጅነትን አትያዙ የነርሱን ከለላና ጥበቃም አትሹ የሚል መልእክት ያስይዛል ይህ የቁርአን አንቀጽ በጣም ግልጽ ነው ከዚያ ውጪ ከነሱ ጋር ጓደኛ ወይም ወዳጅ መሆን ክልክልነት የለውም ሰላማዊ በሆነ በተለመደ ሁኔታ ውስጥ ሙስሊሞች በርህራሄና በፍትሃዊነት የተሞላ ግንኙነት ሊኖረን እንደውም እኔ ከዚያ በላይ አንድ እርምጃ መሄድና በእኛ እምነት እንዲደመሙ ማድረግ አለብን እላለሁ ለዚህም በነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ውስጥ በርካታ ምሳሌዎችን እናገኛለን መልእክተኛው ሰለላሁ ዐለይሂ ወሰለም ሙስሊም ካልሆኑ ሰዎች ጋር የነበራቸውን ግንኙነት ብቻ አስመልክቶ ራሱን የቻለ ረጅም ክፍለ ጊዜ ወስደን ልንነጋገር እንችላለን ብዙዎቻችን አንድ ሙስሊም ያልሆነ ሰው የመልእክተኛው መስጊድ ገብቶ ሽንቱን ሲሸና የነበረው ሁኔታ እናስታውሳለን የመልእክተኛው ጓደኞች በጣም ተበሳጭተው ነበር ያን ሙስሊም ያልሆነ ሰው አስተማሪ የሆነ ቅጣት ሊቀጡት ተዘጋጅተው ነበር መልእክተኛው ግን አስቆሟቸው ተውት ካሏቸው በኋላ ውሃ አምጡና የሸናበት ቦታ አጽዱት አሏቸው በቃ የተደረገውም ያ ነበር በአንድ ሌላ አጋጣሚ መልእክተኛው በሚያልፉበት መንገድ ላይ ሆም ብላ እየጠበቀች ቆሻሻ የምትጥልባቸው ሴት ነበረች በየቀኑ በዛ ሲያልፉ በማለፊያቸው ቆሻሻ ትጥል ነበር አንድ ቀን በዛ መንገድ ሲያልፉ ቆሻሻ የለም በጣም ተገርመው ለምን ዛሬ ቆሻሻ እንዳልጣለችባቸው ሊጠይቁ እቤቷ ሲሄዱ ታማ አገኟት እንድትድንም ዱዓ አደረጉላት ያቺ ሙስሊም ያልሆነች ሴት በመልእክተኛ ሁኔታ ተደንቃ እስላምን ተቀበለች በነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ወይም ዘገባ ውስጥ አንድ ታሪክ ተጠቅሷል ስሙ ዘይር የሚባል አንድ አይሁዲ ነበር መልእክተኛው ሰለላሁ ዐለይሂ ወሰለም ከሱ ላይ ገንዘብ ተበድረው ነበር ግን ሊመልሱ የተስማሙበት ቀን ከመድረሱ በፊት የአይሁዲ ሰው ወደ መልእክተኛው መጥቶ ገንዘቡን እንዲመልሱለት ጠየቀ አጣያይቁም ጋጦጥነት የተንጸባረቀበት ነበር ገንዘቤን መልሱልኝ ብሎ በማመናጨቅ ነበር የጠየቃቸው መክፈያው ጊዜ ደግሞ አልደረሰም ነበር በስምምነታቸው መሰረት ዑመር ረዲየላሁ ዐንሁ እዛ ነበሩ እናም በጣም ተናደዱ አንተ የአላህ ጠላት በሙስሊሞችና በአይሁዶች መካከል የተደረገ ስምምነት ስላለ ነው እንጂ መልእክተኛውን በእንዲህ አይነት ሁኔታ ስለተናገርካቸው አንገትህን ቆርጬ ነበር የምጥለው በማለት ተናገሩ ዑመር ረዲየላሁ ዐንሁ እንደምናቃቸው በፍትህ ጉዳይ ላይ ጠንካራ አቋም አላቸው በወቅቱ በጣም ተናደው ነበር አንድ ሰው እንዴት መልእክተኛው እንደዚህ አይነት ንግግር ይናገራል በማለት ተናደው ነበር መልእክተኛው ሰለላሁ ዐለይሂ ወሰለም ግን ወዲያው ጣልቃ ገብተው ዑመር ረዲየላሁ ዐንሁ ተው ዝም በል
ረጋበል ለዚህ ዘው ገንዘቡን መልሱለት ከዚያ በተጨማሪም በንግግርህ ስላስፈራራኸው የ20 ጋሎን ጭማሪ ስጠው ብለው አዘዙት ዑመር ረዲየላሁ ዐንሁ ስላስፈራሩት ብቻ ነው ጭማሪው እንጂ ያ ይሁድ ሰው ያበደራቸውን ገንዘብ ሊመልሱለት የተስማሙበት ቀን እንኳን አልደረሰም ነበር ገንዘቡን ወይም ዋና ገንዘቡን እንኳን ሊጠይቅ አይችልም ነበር አልহামዱሊላህ ያ ይሁድ ሰው በመልእክተኛው ድርጊት ተደንቆ እስላምን ተቀበለ እናም በአጠቃላይ ሙስሊሞች ሙስሊም ካልሆኑ ሰዎች ጋር በፍትሃዊነትና በርህራሄ ላይ የተመሰረተ ግንኙነት ማድረግ ይተበቅብናል የሰላም ሃይማኖት ተከታዮች መሆናችንን ለማሳወቅ መልካም አርአያ ማሳየት ይኖርብናል ሙስሊም ማለት ራሱን ለፈጣሪ ፍቃድ በማስገዛት ሰላም የሚያገኝ ሰው ማለት ነው ስለዚህም አጠቃላይ የሆነ ግንኙነትን አስመልክቶ ፍትሃዊና ርህሩህ መሆን ይኖርብናል ነገር ግን ጥንቃቄ ማድረግ ደግሞ አለብን ሁሌም በንግግሬ ላይ ተጠቅሰዋለሁ በተለይ እንደዚህ አይነት ትምህርት በመሰጥበት ወቅት ሙስሊም ያልሆኑ ሰዎችን በጓደኝነት በመንይዝበት ወቅት እሱ በእኛ ተጽዕኖ ስር መሆኑን ማረጋገጥ አለብን የተገላቢጦሽ ከሆነ ግን አደጋ አለው ያ ሙስሊም ያልሆነ ሰው በእናንተ የበላይነት ያለው ተጽዕኖ የሚያሳድር ከሆነ ችግር ይኖረዋል በሁለት ሰዎች መካከል ተደጋጋሚ የሆነ ግንኙነት የዘወተረ ግንኙነት ካለ ማንንም ሰው ቢሆን ግንኙነቴ ከተጽዕኖ ነፃ ነው ሊለኝ አይችልም ወይ አንተ በሱ ተጽዕኖ ስር ነህ አሊያም እሱ በአንተ ተጽዕኖ ስር ነው ማንንም ቢሆን እንደዚህ አይነት ነገር የለም ሊል አይችልም ስለዚህም በሱ ላይ የናንተ ተጽዕኖ የሚኖር ከሆነ አልহামዱሊላህ ግንኙነቱን ቀጥሉ ይህንን እውነተኛ የሆነ ሃይማኖት እንዲረዳው ለማድረግ ይጠቅማችኋልና ነገር ግን የሱ ተጽዕኖ እናንተ ላይ የሚበረታ የሆነ ከሆነ ጥንቃቄ አድርጉ የሱን መንገድ ልትከተሉ ትችላላችሁና የሱ መንገድ ደግሞ ስተት ሊሆን ይመቻል ስለዚህም እምነታችሁ አደጋ ላይ የወደቀበት ግንኙነት ካላችሁ ያንን ግንኙነት ማቋረጥ እንዳለባችሁ ይሰማኛል ሁለት አማራጮች ካላችሁና ሙስሊም ከሆነውና ሙስሊም ካልሆነው ለከለላ ወይም ለመጠጊያነት መምረጥ ካለባችሁ የቁርአን አንቀጹ እንደሚለው ሙስሊሙን መምረጥ አለባችሁ ሙስሊሙ ሁሌም ቢሆን የተመረጠ ነው ለከለላ ወይም ለመጠጊያነት የቁርአን አንቀጹ እንደሚለው ሙስሊም ከሆነው ይልቅ ሙስሊም ያልሆነውን አትምረጡ ነው የሚለው ስለዚህም እምነታችሁ አደጋ ላይ እስካልሆነ ድረስ ሙስሊም ባልሆነው ሰው ላይ የናንተ ተጽዕኖ የጎላ ከሆነ አልহামዱሊላህ ጓደኝነታችሁ ምንም ችግር የለውም እኔ በአላህ Subhanahu Wa Ta'ala ጸጋ በመቶዎቹ የሚቆጠሩ ሙስሊም ያልሆኑ ጓደኞች አሉኝ ሂንዶች ክርስቲያኖች ሌሎችም በአብዛኛው ሁሉም ማለት ይቻላል እኔን ማሻአላህ ያከብሩኛል እኔ ዳኢ እንደሆንኩኝም ስለ ሃይማኖቶች እንደማስተምርም ያውቃሉ ያም ሆኖ ግን አልহামዱሊላህ ያከብሩኛል ስለዚህም የናንተ ተጽዕኖ የላቀስ ከሆነ ድረስ የወዳጅነቱ መኖር በጣም ጥሩ ነው የናንተ እምነት አደጋ ላይ የሚጥል የሆነ የተለየ የሆነ ጓደኝነት ወይም ግንኙነትን አስመልክቶ ግን ጥንቃቄ ያስፈልጋል አላህ Subhanahu Wa Ta'ala በቁርአን ላይ በሱረቱል በቀራ ምዕራፍ 2 ቁጥር 221 ላይ አማኝ ወንዶች በአላህ ላይ የሚያጋሩ ሙሽሪክ ሴቶችን እስከሚያምኑ ድረስ አታግቧቸው ይላል እንደዚህ አይነት ሴትን ከማግባት ባሪያ የሆነች አማኝ ሴት ማግባት ይሻላል ምንም እንኳን ሙሽሪክ ወይም ጣዖት አምላኪዋ የምታስደንቅ ሴት እንኳን ብትሆን ኢማንኛዋ ባሪያን ማግባት ይሻላል ያ ማለት አንድ ሙስሊም ወንድ ሙስሊም ያልሆነችን ጣዖት አምላኪ ሴት ማግባት አይችልም አማኝ እስካልሆነች ድረስ ማለት ነው ካልሰለመች በስተቀር ምክንያቱም ሙስሊም የሆነች ሴት ከሷ የተሻለች ናት ያቺኛይቱ የምታስደንቅ ብትሆን እንኳን መመረጥ ያለባት እቺኛዋ ሙስሊሟ ናት ባሪያ እንኳን ብትሆን ምናልባት ደሃ ልትሆን ትችላለች አስቀያሚ ሴት ልትሆን ትችላለች ኢማን ካላት ግን ካላመነችውና አስደናቂ ብትሆን እንኳን ውብ ልትሆን እንኳን ትችላለች በአለም ላይ እጅግ ሀብታም ሴት ልትሆን ትችላለች ግን ያቺ ኢማን ያላት አስቀያሚና በባርነት የተያዘች ብትሆን እንኳን እሷ ትበልጣለች ይለናል በተመሳሳይ መልኩ አማኝ የሆነች ሴትም ያላመነና ሙሽሪክ የሆነ ወንድን ማግባት አይፈቀድላትም እስካላመነ ድረስ አማኝ የሆነ ወንድ በባርነት የተያዘ ቢሆን እንኳን በአላህ ላይ ከሚያጋራ ነፃ ወንድ በእጅጉ የበለጠ ነው ያንኛው በጣም መልካም በአለም ላይ ካሉ ሰዎች በጣም ሀብታም የሀገሪቱ ንጉስ ሊሆን እንኳን ይችላል አማኝ የሆነው ሰው ግን ደሃ እንኳን ቢሆን አስቀያሚ እንኳን ቢሆን ለጋብቻ ሙሽሪክ ወይም አጋሪ ከሆነው ሰው በእጅጉ የላቀ ነው በዚህ አይነቱ የጋብቻ ግንኙነት ሙስሊም ካልሆኑት ጋር ጋብቻ ከተመሰረተ ዲናችሁ ወይም እምነታችሁ አደጋ ላይ ይወድቃል ለዛ ነው
ሙስሊም ሆነው ጣዖት አምላኪ ጋር መጋባትን የተከለከለው። አለበለዚያ በቀን ተቀን የህይወት ዑደት ከነሱ ጋር መልካም ግንኙነት ማድረግ አይከለከልም። ወደ ሶስተኛው ንዑስ ክፍል ሙስሊሞች ሙስሊም ባልሆኑ አገራት ሊኖራቸው ስለሚገባው ሚና ወይም እኛ በእነሱ ውስጥ ሊኖረን ስለሚገባው ሚና የሚለውን ሶስተኛው ንዑስ ክፍል ላይ ያለውን ዳዕዋ የሚለውን እንይ። የአረብኛው ዳዕዋ የሚለው ቃል ትርጉሙ ምንድነው? ከህንድ ክፍለ ግዛቶች የመጣችሁ ካላችሁ እዛ ዳዕወት የሚለውን ቃል ስትሰሙ የምትሰጡት ትርጓሜ ሌላ ነው። ዳዕዋ የሚለው የአረብኛ ቃል ትርጉሙ መጥራት ወይም መጋበዝ ማለት ነው። ግብዣ ደግሞ የሚደረገው ከውጭ ላለ ሰው ነው። ስለዚህም ዳዕዋ በተለይ ደግሞ ሙስሊም ያልሆኑትን ወደ እስላም መጥራት ወይም መጋበዝ የሚል የተለየ ትርጉም ነው ያለው። ለሙስሊሞች ስለ እስላም ስትናገር ወይም ስታስተምር የበለጠ ተስማሚው ቃል ኢስላህ የሚለው ነው። ኢስላህ ማለት መጠገን ወይም ማሻሻል ወይም የተሻለ ማድረግ ማለት ነው ትርጉሙ። ሙስሊም ያልሆኑትን ወገኖች ወደ እስላም ስንጠራ የተሻለው ገላጭ ቃል ዳዕዋ የሚለው ነው። ይህ ዳዕዋ የሚለው ቃል ለሁለቱም ማለትም ለሙስሊሞች ወይም ሙስሊም ላልሆኑ ወገኖችም የሚደረግን ሃይማኖታዊ ጥሪ ለመግለጽ ጥቅም ላይ ሲውል ቢስተዋልም ይህ ቃል የበለጠ የሚሆነው ግን ሙስሊም ያልሆኑ ወገኖችን ወደ እስላም ለመጥራት ጥቅም ላይ ሲውል ነው። ይህ ዳዕዋ ደግሞ በሁሉም ሙስሊሞች ላይ ግዴታ ነው። በተለይ ደግሞ እነዛ ሙስሊም ባልሆኑ ህብረተሰብ ውስጥ ለሚኖሩ ሙስሊሞች የበለጠ ግዴታ ነው። ንግግሬን የጀመርኩት በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 110 ላይ ያለውን ጠቅሼ ነው። ለሰው ልጆች ከተገለጹ ህዝቦች ሁሉ በላጭ ሆናችሁ በጽድቅ ነገር ታዛላችሁ፣ ከመጥፎ ነገር ትከለክላላችሁ፣ በአላህም አንድነት ታምናላችሁ ይላል። አላህ Subhanahu Wa Ta'ala ኸይረ ኡማ ወይም ምርጥ ህዝቦች እያለ እየጠራን ነው። በዚህ የክብር ስም ስንጠራ ደግሞ ኃላፊነትም እንዳለብን ተከትሎ ተገልጿል። ያለ ኃላፊነት የሚሰጥ ክብር የለም። ለምሳሌ የትምህርት ቤቱ ርዕሰ መምህር ከተራው መምህር የተሻለ ክብር አለው። አስተማሪው ከጸሐፊው የተሻለ ክብር አለው። ነገር ግን በተመሳሳይ ርዕሰ መምህሩ ከአስተማሪው የበለጠ ኃላፊነትም አለበት። አስተማሪው ደግሞ ከጸሐፊው የበለጠ ኃላፊነት አለበት። ያለ ኃላፊነት የሚሰጥ አክብሮት የለም። አላህ Subhanahu Wa Ta'ala በቁርአኑ ኸይረ ኡማ ይለናል። ሙስሊሞች ለሰው ልጆች ከተገለጹ ህዝቦች ሁሉ ምርጥ ወይም በላጭ ህዝቦች ናችሁ ይለናል። ታዲያ ኃላፊነት ያለብን አይመስላችሁም? መልሱ በዚህ የቁርአን አንቀጽ ላይ ተጠቅሷል። ተአምሩነ ቢልማዕሩፍ ወተንሐውነ ዐኒል ሙንከር ወቱእሚኑነ ቢላህ። ምክንያቱም በጽድቅ ነገር ታዛላችሁ፣ ከመጥፎ ነገር ትከለክላላችሁ፣ በአላህም አንድነት ታምናላችሁ። በጽድቅ ነገር ካላዘዝን፣ ከመጥፎ ነገር ካልከለከልን በዚህ የክብር ማዕረግ ለመጠራት በላጭ ወይም ምርጥ ህዝቦች የሚለው አክብሮት አይገባንም። ሙስሊሞች ተብለን የመጠራት ሙሉእነቱ አይገባንም። ስለዚህም ለሙስሊሞች ሙስሊም ያልሆኑ ወገኖችን ወደ እስላም መጥራቱ ግዴታ ነው። አላህ Subhanahu Wa Ta'ala በሱረቱል ሙሐመድ ምዕራፍ 47 ቁጥር 38 ላይ ስራችሁን ካልሰራችሁ የተሰጣችሁን ኃላፊነት ካልተወጣችሁ አላህ ምን ይላል? በእናንተ ምትክ አላህ ሌሎች ህዝቦችን ይለውጣል፣ ከዚያም እነሱ ባለመታዘዝ በጤዎቻችሁ አይሆኑም ይለናል። የአላህን ትእዛዝ የማትተገብሩ ከሆነ አንቢተኛ ከሆናችሁ በእናንተ ምትክ ሌሎች ህዝቦች ይለወጣሉ፣ እነሱ ደግሞ እንደናንተ አይሆኑም ይለናል። አላህ Subhanahu Wa Ta'ala በቁርአን ውስጥ በሱረቱል በቀራ ምዕራፍ 2 ቁጥር 143 ላይ እናንተ አማንያን ሆይ እንደዚሁ ወደ እስላም እንደመራናችሁ ሁሉ በሰዎች ላይ መስካሪዎች ትሆኑ ዘንድ መልእክተኛውን በእናንተ ላይ መስካሪ ይሆን ዘንድ ሚዛናዊ ኡማ አደረግናችሁ። ስለዚህም እያንዳንዱ ሙስሊም ላልሆኑ ወገኖች መልእክቱን የማድረስ ግዴታ አለበት። ጥያቄ ልጠይቃችሁ ፈልጋለሁ። ለምሳሌ ከቤታችሁ ርቃችሁ ለስራ ሄዳችሁ እንበል። ጎረቤታችሁ እናታችሁን አወካት፣ መጥፎ የሆነ የስድብ ቃላትን አወረደባት። ወደ ቤት ስትመለሱ ጎረቤታችሁ ይህን ማድረጉ ተነገራችሁ። እናታችሁን ማወኩ መሳደቡ ተነገራችሁ። ምን ታደርጋላችሁ? ምንም ምክንያት ሳይኖረው ፈጸመ። ወደ ቤት ስትመለሱ ይህ ድርጊት ቢነገራችሁ ምን ታደርጋላችሁ? እመተዋለሁ። እሺ ሌላስ? አጠናፍረዋለሁ። ሌላስ? እገለዋለሁ። ሌላስ?
አንድ ወንድማችን እመታዋለሁ፣ ሌላው አጠናፍረዋለሁ፣ ሌላው ሶስተኛው ደግሞ እገለዋለሁ። ወደ ቤት ተመልሳችሁ የድርጊቱ መፈጸም ጎረቤታችሁ እናታችሁ ላይ ያደረገው ድርጊት ስታውቁ ወይም ሲነገራችሁ ያለ ምንም ምክንያት ይህን ማድረጉን ብትደርሱበት አንደኛችሁ ማጠናፈር፣ አንደኛችሁ መደብደብ፣ አንደኛችሁ መግደል ብላችኋል። ግን ዞሮ ዞሮ ጎረቤታችሁ ጥሩ ትምህርት እንዲያገኝ መደረግ እንዳለበት ተስማማላችሁ። ልክ ነው አይደል? ልክ ነው። እናንተ ራሳችሁ ማድረግ ቢያቅታችሁ ሌላ የሚፈጽምላችሁ ሰው ታደርጋላችሁ። ልክ ነው አይደል? ልክ ነው። ምክንያቱም እናቶቻችንን እንወዳለን፣ እናቶቻችንን እናከብራለን። ትክክል አይደለም? እናም ያ ጎረቤታችሁ ትምህርት እንዲያገኝ ታደርጋላችሁ። ጥያቄ ልጠይቃችሁ ሌላ በዚህ ዓለም ላይ በጣም የምትወዱት ማንን ነው? ቁጥር 1 የምትወዱት ማንን ነው? አላህ ነው። አላህ Subhanahu Wa Ta'ala ከእናታችን ከአባታችን ከሚስቶቻችን ከልጆቻችን የበለጠ እንወደዋለን። የትኛውንም ሙስሊም ጠይቁ መልሱ ተመሳሳይ ነው። ቁጥር 1 የሚወደው አላህ Subhanahu Wa Ta'ala ነው። አላህ Subhanahu Wa Ta'ala በቁርአን በሱረቱል መርየም ምዕራፍ 19 ቁጥር 88 እስከ 92 ላይ አዛኙ አምላክ ልጅ ያዛሉ አጋሪዎች ሆይ እጅግ ክፉ የሆነ ነገር በእርግጥ አመጣችሁ። ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተነደው ሊወድቁ ይቀርባሉ ለአዛኙ አምላክ ልጅ አለው ስላሉ ልጅ መያዝ ለአዛኙ አምላክ ተገቢው አይደለም። አላህ Subhanahu Wa Ta'ala በዚህ የቁርአን አንቀጽ ላይ አላህን ልጅን ያዘ ወለደ በማለታቸው ሰማይ ስሜት ቢኖረው ኖሮ ይቀደድ ነበር፣ ምድር ስሜት ቢኖራት ኖሮ ተሰነጠቅ ነበር፣ ተራሮችን ይናዱ ነበር። ለምን ቢባል አላህ ልጅን ያዘ ወይም ወለደ በማለታቸው ምክንያት። አላህ Subhanahu Wa Ta'ala ልጅን ያዘ ወለደ የሚለው ነገር ማንም ሰው በአላህ ላይ ሊናገረው ከሚችለው ነገር ሁሉ የከፋ ንግግር ነውና ዛሬ በተለይ ሙስሊም ባልሆነ ህብረተሰብ ውስጥ ዘውትር ሙስሊም ያልሆኑ ጓደኞቻችን ወዳጆቻችን አላህ Subhanahu Wa Ta'ala እየሰደቡት ነው። ልጅን ይዟል ወልዷል ይላሉ። እኛ ግን ለዚህ መልስ ለመስጠት አልደፈርንም። ሙስሊሞችን ስትጠይቋቸው ከሁሉ የበለጠ ቁጥር 1 የምትወዱት ማንን ነው ስንባል አላህን ብለን እንመልሳለን። አንድ ሰው እናታችሁን ቢሰድብባችሁ ድንበር ቢያልፍባት አንደኛችሁ እንመተዋለን፣ አንደኛችሁ መግደል ትፈልጋላችሁ። ሌሎች ግን አላህ Subhanahu Wa Ta'ala ላይ ይህንን ያህል ቅጥፈት ሲናገሩ ለመልስ አፋችሁን ለመክፈት እንኳን አልቻላችሁም። እኔ እናታችሁን ሰዳቢ ደብድቡት፣ ውገሩት፣ ግደሉት ብያለላችሁም። ያ በእስላም አይፈቀድም። አላህ Subhanahu Wa Ta'ala ሰድቧል ብሏችሁ ሙስሊም ያልሆነን ሰው መግደልም አትችሉም። በእስላም አይፈቀድም። ግን አንደበታችሁን እንኳን ክፈቱና ተናገሩ። አንድ ሰው እናታችሁን ቢሰድባት ድንበር ቢያልፍባት ለመምታትና ለመደብደብ ከፈለጋችሁ በየቀኑ ዘውትር ሙስሊም ያልሆኑ ወገኖቻችን ጓደኞቻችን አላህ Subhanahu Wa Ta'ala ላይ ድንበር ያለፉበት እኛ ግን በአፋችን ለመናገር እንኳን አልደፈርንም። በአፋችን መናገር ይቅርና ከነሱ ጋር ፓርቲ እንወጣለን። አሁን በቅርቡ ከሁለት ሳምንት በኋላ የገና በዓል ይደርሳል። ብዙዎች የኛ ሙስሊሞች እንኳን ለገና በዓል አደረሳችሁ ብለን መልካም ምኞታችንን እንገልጻለን። እንኳን የነሱን የተሳሳተ አመለካከት ማረም ይቅርና ከነሱ ጋር ፓርቲ እንወጣለን። ታውቃላችሁ ክርስቲያኖች ገናን የሚያከብሩት ክርስቶስ አለይሂ ሰላም የፈጣሪ ልጅ ነው፣ ፈጣሪ ወልዶታል እያሉ ነው። አውዝ ቢላህ የተወለደውም ታኅሳስ 25 ቀን ነው ብለው ያምናሉ። ታዲያ እኛ የነሱን አመለካከት ለማስተካከል መሞከሩ ይቅርና እኛው ምስክር ሆነን እያጸደቅንላቸው አላህ Subhanahu Wa Ta'ala ታኅሳስ 25 ቀን ልጅን ወልዷል እያልን ነው። ማስተካከሉ ቀርቶ ምስክር ይሆንን ነው። ሜሪ ክሪስማስ ስንል ምን ማለታችን ነው? እንኳን አደረሰህ እያልን እየመሰከረን ነው። አውዝ ቢላህ አላህ Subhanahu Wa Ta'ala መስከረም 25 ቀን ልጅን ወልዷል እያልን ነው። መናገር አለብን። እኔ ሂዱ ተደባደቡ ተጣሉ እያልኩ አይደለም፣ ግን ቢያንስ መናገር አለባችሁ። ሙስሊም ያልሆነው ህብረተሰብ ክርስቲያኑም ይሁን ሂንዱ ህብረተሰብ እኛም ጋር ተመሳሳይ ነው። እኔ ከመጣሁበት የተለመደ የሆነ ጋነሽ ቻቱር የሚባል ክብረ በዓል አለ። በርካታ ሙስሊሞች ወደዚያ የበዓል ቦታ ይሄዳሉ። ለጣዖቱ የሚቀርብ ምግብ ጣዖቱ ፊት ሲቀርብ ሙስሊሞቹም ሐራም ወይም ክልክል እንደሆነ ያውቃሉ። ግን ጓደኞቻቸውን ወዳጆቻቸውን እንዴት ያስቀይሙ? ይቀየማል፣ ጥሩ ስሜት አይሰማውም እያሉ ስለዚህ ምን ያደርጋሉ? ቢስሚላህ ብለው ለጣዖቱ የቀረበው ምግብ ይበላሉ። ነገ እንግዲህ ቢስሚላህ ብለው አሳማ ስጋ፣ ቢስሚላህ ብለው አልኮል መጠጣት ሊከተል ነው።
ሙስሊሞች ምን እየሆናችሁ ነው? መናገር እንኳን አልቻላችሁም። ምንድነው የምትፈሩት? በጣም ቀላል እኮ ነው። እመኑኝ፣ ተናገሩ፣ አፋችሁን ክፈቱ። ተሳደቡ እያልኩኝ አይደለም፣ መሳደብ አይቻልም። ቁርአናችን በሱረቱል አንዓም ምዕራፍ 6 ቁጥር 108 ላይ እነዚያ ከአላህ ሌላ የሚያመልኳቸውን አማልክት አትሳደቡ፣ በጠላትነት ስሜትና ባለማወቅ አላህን ይሰድባሉና ይላል። ስለዚህም ከነሱ ጋር ስትነጋገሩ ያልተገባ ቃላትን መጠቀም የለብንም። ቀላል የሆነ ጥያቄ ብቻ ጠይቋቸው። በጣም ቀላል ነው። ግን እኛ ሙስሊሞች ለመናገር ፈርተናል። አፋችንን ለመክፈት ፈርተናል። ዳዕዋ ለማድረግ ፈርተናል። ምክንያቱም ከተናገርኩኝ ጓደኝነቱን ወዳጅነቱን አጣለው ትላላችሁ። ከአላህ ጋር ካላችሁ ወዳጅነት ይልቅ ሙስሊም ካልሆኑት ጋር ያላችሁን ወዳጅነት አስቀድማችኋል። እመኑኝ፣ እናንተ ሐቅን ይዛችሁ ከተናገራችሁ ያከብሯችኋል። እኔ በሕክምና ኮሌጅ ተማሪ በነበርኩበት ወቅት ምንም ችግር አላጋጠመኝም፣ አልহামዱሊላህ። በርግጥ እኔ በሙምባይ ውስጥ ተማሪ በነበርኩበት በዛን ወቅት የሙስሊሞች ቁጥር በጣም አናሳ ነበር። ከ5 ወይም 6% ያህል ብቻ ነበር ከአጠቃላይ ተማሪው። እኔ ሙስሊም ካልሆኑት ጋር ንግግር ሲጀምር ሙስሊሞች ጓደኞቼ ሁሉ ይሸሹ ነበር። አሁን ችግር ውስጥ ሊከተንና ሊያስመታን ነው ብለው ይሸሹ ነበር። እኔ ችግር አጋጥሞኝ አያውቅም። አንድም ሙስሊም ያልሆነ ሰው ኮቴን ጨምድዶ ይዞኝ እንኳን አያውቅም። አልহামዱሊላህ። እውነቱን ስትናገሩ ያከብሯችኋል። እኔ ከአስተማሪዎቼ ከፕሮፌሰሮቼ ጋር እንኳን እወያይ ነበር። ለነርሱ ዳዕዋ አደርግ ነበር። ብዙዎቹ ጓደኞቼ ይህን የዳዕዋ ስራ ካበዛኸው በፈተና ይጥሉሃል ይሉኝ ነበር። እኔ ደግሞ አላህ አለ የአላህ ፍላጎት ሆኖ ለአንድ ዓመት ተጨማሪ ዳዕዋ እንዳደርግ ፈልጎ ከሆነ በፈተናው ጥለውኝ መቆየቴ አንድ ዓመት የሚጨምር ከሆነ ችግር የለውም እላቸዋለሁ። አልহামዱሊላህ። ምንድነው የምትፈሩት? ምን ያስፈራችኋል? መናገር አለባችሁ። አለመታደል ሆኖ እኛ ሙስሊሞች ፈሪዎች ነን። ከአላህ Subhanahu Wa Ta'ala ወዳጅነት ይልቅ ሙስሊም ካልሆኑት ጋር ያለንን ወዳጅነት እናስቀድማለን። አላህ Subhanahu Wa Ta'ala በቁርአን ላይ በሱረቱል በቀራ ምዕራፍ 2 ቁጥር 120 ላይ አይሁዶችና ክርስቲያኖች ሃይማኖታቸውን እስከምትከተል ድረስ ካንተ ፈጽሞ አይወዱም ይለናል። የነሱን እምነት የነሱን የህይወት መንገድ እስካልተከተልክ ድረስ ፈጽሞ አይረኩም ይለናል። እንዲሁም በሱረቱል በቀራ ምዕራፍ 2 ቁጥር 111 ላይ ገነትን አይሁድን ወይም ክርስቲያኖችን የሆነ ሰው እንጂ ሌላ አይገባትም አሉ ይለናል። እናንተ ሙስሊሞች ከዚህ ሁሉ መልካም ስራችሁ፣ ከዚህ ሁሉ ስግደታችሁ፣ በዚህ ሁሉ በግንባራችሁ ላይ ባላችሁ ምልክት፣ በዚህ ሁሉ የረመዳን ወር ጾማችሁ፣ በሐጅ ስርዓታችሁ ሁሉ በኋላ እንኳን ጀነትን አትገቧትም ምን ካልሆናችሁ አይሁድ ወይም ክርስቲያን ካልሆናችሁ በስተቀር። አላህ Subhanahu Wa Ta'ala ይህች ከንቱ ምኞታቸው ናት፣ እውነተኞች እንደሆናችሁ ማስረጃችሁን አምጡ በላቸው። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን። በዚህ የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ማንም ሰው ጉዳዩ እንዲህ ነው ካለ ማስረጃን አምጣ በሉት ይለናል። እናም ክርስቲያኖች ከ2000 በላይ በሆነ የተለያዩ ቋንቋ ያዘጋጁትን መጽሐፍ ቅዱስ እነሆ ብለዋል። ይህ መጽሐፍ ቅዱስ ይህንን ያንን ብሏል፣ የኔ መጽሐፍ ቅዱስ ይህንን ብሏል ያንን ብሏል ይሉናል። እና ምን ማድረግ አለብን? መጽሐፍ ቅዱስን በጭፍን መከተል አለብን? አንድ ሰው መታወቂያውን ሲያሳያችሁ ምን ታደርጋላችሁ? ያ የሱ መታወቂያ ትክክል ይሁን አይሁን ታረጋግጣላችሁ። እናም እነሱ መጽሐፍ ቅዱስ የፈጣሪ ቃል ነው ብለው ይዘው ሲቀርቡ ምን ነው ማድረግ ያለባችሁ? መጽሐፉን ማስተንተን ነው። ምን ያህሎቻችሁ ናችሁ መጽሐፉን ያስተነተናችሁት? ምን ያህሎቻችን ነን? እነሱን መጽሐፍ ማስተንተናችን ይቅርና እነዚህ ክርስቲያን ሚሽነሪዎች ወይም ሰባኪዎች የኛኑ ቁርአን እየተጠቀሙ ነው። እኛ የነሱን ማስተንተን ይቅርና ክርስቲያን ሚሽነሪዎች ወይም ሰባኪዎች በራችንን ያንኳኩ እየመጡ ጥያቄዎችን ያቀርቡ ነው። ሙስሊሞች ቤት ያንኳኩ ጥያቄዎችን ያቀርባሉ። በቁርአናችሁ ውስጥ መጽሐፍ ቅዱስ የፈጣሪ ቃል እንደሆነ ተጠቅሷል አይደል? ብዙዎቻችን አዎ ብለን እንመልሳለን። ቀጣዩ ጥያቄ ታዲያ መጽሐፍ ቅዱስን ለምን አትከተሉም የሚል ነው። ያኔ መልስ የለንም። ሌላም ቀጣይ ጥያቄ አላቸው። የእናንተ የመጨረሻው የመደምደሚያው ነብይ ናቸው የምትሏቸው ነብዩ መሐመድ በቁርአን ውስጥ በስም ስንት ጊዜ ነው የተጠቀሱት? ካወቃችሁ ያው 5 ጊዜ ያህል ነው። 4 ጊዜ መሐመድ በሚለው ስማቸው፣ 1 ጊዜ አህመድ በሚለው ስማቸው ብላችሁ ትመልሳላችሁ። የክርስቶስ ወይም የኢሳ አለይሂ ሰላም ስም ስንት ጊዜ ነው በቁርአን ውስጥ የተጠቀሰው ይላችኋል። ካላወቃችሁ እነሱ ይነግሯችኋል።
ክርስቶስ አለይሂ ሰላም በስም 25 ጊዜ ተጠቅሰዋል። ቀጣዩ ጥያቄያቸው ታዲያ የሚበልጠው ማን ነው? በስም 5 ጊዜ ተጠቀሰው ነው ወይስ በስም 25 ጊዜ ተጠቀሰው? መልሱን አይሰጧችሁም። የእናንተው አእምሮ እንዲያስበው ስራ ይሰጧችኋል። ቀጣይ ጥያቄም አላቸው። መልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም አባትና እናት አላቸው ይሏችኋል። አዎ ብላችሁ ትመልሳላችሁ። አባትና እናት አላቸው። ክርስቶስ አለይሂ ሰላም እናትና አባት አለው ይሏችኋል። እኛም ቁርአን እንደሚነግረን ነብዩላህ ኢሳ ወይም ክርስቶስ አለይሂ ሰላም እናት አለው አባት ግን የለውም ብለን እንመልሳለን። ታዲያ ቀጣዩ ጥያቄያቸው ምን ይሆናል? ታዲያ የሚበልጠው ማን ነው? እናትና አባት ያለው ነው ወይስ ያለ አባት ከእናት ብቻ የተፈጠረው ይሏችኋል። ከያለ አባት የተወለደው ነው ወይስ ሰው ከሆነ አባት የተወለደው የሚበልጠው ማን ነው? አባት ያለው ነው ካለ አባት የተወለደው ማን ይበልጣል ይሏችኋል። ጥያቄያቸውንም ያቀርባሉ። መልሱን ግን አይሰጧችሁም። የእናንተው ጭንቅላት ወይም አእምሮ እንዲመረምረው ይተዋችኋል። እነሱ አናታችን ላይ ጎጆ እየሰሩብን ነው። እኛ አፋችንን እንኳን መክፈት አልቻልንም። ያሳፍራል። ቀጣዩ ጥያቄያቸው የእናንተ መልእክተኛ ታምራትን ሰርተዋል? እኛም አዎ ታምራትን ሰርተዋል እንላለን። በርካታ ታምራትን ብለን እንመልሳለን። ቀጣዩ ጥያቄያቸው ከታምራቶቻቸው የሞተ ሰውን ያስነሱበት ተአምር ወይም አጋጣሚ አለ ይላችኋል። እኛ ቁርአናችንም ሆነ የተረጋገጡ የመልእክተኛው ሰለላሁ ዐለይሂ ወሰለም ሐዲሶች የሞተ ሰው ስለማስነሳታቸው የተዘገበ ነገር የለም። ስለዚህም እንደሌለ መስማማት ግድ ይሆንብናል። ቀጣይ ጥያቄ አላቸው። ክርስቶስ አለይሂ ሰላም ሙት ማስነሳቱ አልተዘገበምን ይሏችኋል። ቁርአን ላይ ክርስቶስ አለይሂ ሰላም ወይም ኢሳ አለይሂ ሰላም በአላህ ስም ወይም በአላህ ፍቃድ ከሆነ ብለው ጠይቀው ሙት አስነስተዋል። አዎ። ስለዚህ የሚበልጠው ማን ነው? ለሙት ሕይወትን ያስመለሰ ነው ወይስ ለሙት ሕይወትን መመለስ የማይችል? የሚበልጠው ማን ነው? በላጩ ማን ነው? ይጠይቋችኋል። ጥያቄው የሚበልጠው ማን ነው የሚል ነው የሚሆነው። እነሱ ጥያቄዎቹን ይጠይቋችኋል፣ መልሱን ግን አይሰጧችሁም። አእምሯችሁ እንዲመራመር ይተዋችኋል። ቀጣዩ ጥያቄያቸው የእናንተ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም በአካል ሞተዋል ወይስ በሕይወት አሉ የሚል ነው። እናም መስማማት ያለብን መልእክተኛው ሰለላሁ ዐለይሂ ወሰለም በአካል መሞታቸውን ነው። በመዲናም ተቀብረዋል። ኢሳ ወይም ክርስቶስ አለይሂ ሰላም በአካል ሞተዋል ወይስ በሕይወት አሉ? በሕይወት እንዳሉ መስማማት አለብን። ቁርአን በሱረቱል ኒሳ ምዕራፍ 4 ቁጥር 158 ላይ አላህ ሱብሓነሁ ወተዓላ ከነህይወቱ ወደ ሰማይ እንደወሰደው ይናገራል። እናም ቀጣዩ ምንድነው ታዲያ? የሚበልጠው ማን ነው የሚል ነው። ያው የሆነ መልእክተኛ ወይስ በሕይወት የሌለ የትኛው ይበልጣል? ጥያቄውን ይጠይቋችኋል፣ መልሱን ግን አይሰጧችሁም። እናንተው እንድታብላሉት ይተዋችኋል። እኛ ሙስሊሞች ሙት ነን፣ መናገር እንኳን አልቻልንም። አያችሁ፣ ዳዕዋ ማድረግ በጣም ቀላል ነው። ቁርአንን እንዲገባችሁ አድርጋችሁ ካነበባችሁትና አእምሯችሁን ክፍት ካደረጋችሁ ዳዕዋ ማድረግ በጣም ቀላል ነው። አላህ ሱብሓነሁ ወተዓላ በቁርአን ውስጥ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 64 ላይ ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ እናንተ የመጽሐፍ ባልተቤቶች ሆይ በእኛና በእናንተ መካከል ትክክል ወደ ሆነች ቃል ነው፣ እርሷም አላህን እንጂ ሌላ ላንገዛ የሚለው የመጀመሪያው ክፍል ሲሆን፣ ቀጣዩም በእርሱም ላይ ምንንም ላናጋራ ከፊላችን ከፊሉን ከአላህ ሌላ አማልክት አድርጎ ላይዝ ነው በላቸው። እምቢ ቢሉም እኛ ሙስሊሞች መሆናችንን መስክሩ በሏቸው። ይህ በሱረቱ አሊ ኢምራን በምዕራፍ 3 ቁጥር 64 ላይ ያለው የቁርአን አንቀጽ እንደኔ ከሆነ ዋናው መክፈቻ ቁልፍ ነው። ሙስሊሞች ሙስሊም ካልሆኑ ሰዎች ጋር ዳዕዋ ማድረግን አስመልክቶ ምን ይላል? በእኛና በእናንተ መካከል የጋራ ወደ ሆነች ቃል ነው ይላል። የመጀመሪያው ምንድነው? አላህን ብቻ እንድንገዛ በሱም ላይ ምንንም ላናጋራ የምትለዋ ናት። እኔ የሰጠኋቸውን ትምህርቶች የተቀረጸባቸውን የቪዲዮ ካሴቶች ካያችሁ እነዚህ ጥያቄዎች ሁሉ ተመልሰዋል። ዳዕዋ እንዴት ማድረግ እንዳለብን ተገልጿል። እናም በጣም ቀላል ነው። ማድረግ ያለባችሁ መናገር ብቻ ነው። ሙስሊም ያልሆነውን የህብረተሰብ ክፍል በሶስት ከፍለን ማየት እንችላለን። አንደኛው ሃይማኖታዊ ወይም ሃይማኖተኛ የሆነና ሃይማኖቱን የሚከተል የሆነው የህብረተሰብ ክፍል ነው። በምዕራቡ ዓለም አብዛኛው ህብረተሰብ ክፍል ክርስቲያኖች እንደመሆናቸው ቁጥራቸውም ብዙ ነው። ሆኖም ግን
ከነዚህ ውስጥ ጥቂቶች ብቻ ናቸው ሃይማኖተኞቹ ወይም ሃይማኖታቸውን የሚከተሉት መጽሐፍ ቅዱስን የሚከተሉት ጥቂቶች ናቸው በሌሎች ህብረተሰቦች ውስጥ እንደ ህንድ ባሉት የሚበዙት ሂንዲዎች ናቸው ከነዚህ ጥቂቶቹ ናቸው ሃይማኖተኞቹ መጽሐፋቸውን የሚከተሉ የሆኑት ከነዚህ ሰዎች ጋር ዳዕዋ ለማድረግ ምርጡ መንገድ ተዓለው ኢላ ከሊመቲ ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል ትክክል ወደ ሆነች ቃል ነው የሚለው የቁርአን ቃል ነው የመጀመሪያው ክፍል ምንድነው አላህ ነዕቡደ ኢላላህ አላህ Subhanahu Wa Ta'ala እንጂ ሌላን ላናመልክ የሚለው ነው ከነሱ ከራሳቸው የእምነት መጽሐፍ በመነሳት አላህ Subhanahu Wa Ta'ala አንድ ብቸኛ ፈጣሪ መሆኑን ማረጋገጥ ነው በጣም አስፈላጊውና ወሳኙ ከሆነው የዳዕዋ ክፍል የመጀመሪያው የአላህ Subhanahu Wa Ta'ala አንድነት ማረጋገጥ ነው ሌሎች ጉዳዮች ሁሉ በሁለተኛ ደረጃ የሚታዩ ናቸው አንድ ሙስሊም ያልሆነን ሰው ስለ ፈጣሪ አንድነት ብቸኝነት ካላሳመንከው ሌላው ሁሉ ጥቅም አልባ ነው ስለ ሌሎች የእስላም ገጽታዎች ወይም ክፍሎች ልትነግረው ትችላለህ ግን ሽርክ መስራቱን በፈጣሪ ላይ ማጋራቱን ካላቆመ ጥቅም የለውም በፈጣሪ ላይ ማጋራት በእስላም ትልቁ ኃጢአት ነው አላህ Subhanahu Wa Ta'ala ይቅር የማይለው የሆነ ተጸጽቶ የተመለሰ ካልሆነ በስተቀር ይህን አይነቱን የቁርአን አንቀጽ ተጠቅመን ዳዕዋ እንዴት ማድረግ እንዳለብን በበርካታ ትምህርቶች ላይ አቅርቤያለሁ በእስላምና በክርስትና ሃይማኖት ውስጥ ያለው መመሳሰል በሂንዱና በእስልምና ውስጥ ያለው መመሳሰል በሚሉ ዳዕዋ እንዴት መደረግ አለበት በሚሉት ካሴቶች ላይ በስፋት ተገልጿል ለምሳሌ በምዕራቡ ዓለም ውስጥ አብዛኛዎቹ ክርስቲያኖች ነን በሚሉበት አህጉር ምንም እንኳን ሃይማኖተኞቹ በጣም ጥቂቶች ብቻ ቢሆኑ በመካከላችን ያለው ልዩነት ለማጥበብ በእስላምና በክርስትና ውስጥ ያለው መመሳሰል በሚል ርዕስ ትምህርት አቅርቤያለሁ እዛ ላይ እንደገለጽኩት እስላም በዓለም ላይ ካሉ ሃይማኖቶች በክርስቶስ ወይም በኢሳ ማመንን የሃይማኖቱ አካል ያደረገ ብቸኛ ሃይማኖት እንደሆነ ገልጫለሁ ከክርስትና ውጪ እኛ ኢሳን አለይሂ ሰላም እጅግ ምርጥ ከሚባሉት የፈጣሪ መልእክተኞች አንዱ እንደሆነ እናምናለን እሱ መሲህ ወይም ክርስቶስ መሆኑን እናምናለን ያለ ጾታዊ ግንኙነት በተአምር የተወለደ መሆኑን እናምናለን የዛሬዎቹ ዘመነኛ ክርስቲያኖች እንኳን ይህንን ለማመን ተቸግረዋል እኛ ግን እናምናለን በፈጣሪ ፍቃድ ሙትን ሕያው ማድረጉን እናምናለን እውርና ለምጻም ሆኖ የተፈጠሩትን በፈጣሪ ፍቃድ መፈወሱን እናምናለን በዚህ እምነታችን እኛ ሙስሊሞችና ክርስቲያኖች አንድ መስመር ላይ እንገኛለን ታዲያ ልዩነቱ የቱጋ ነው መለያያችን የቱጋ ነው ከተባለ በርካታ ክርስቲያኖች አሉ ክርስቶስ አምላክ ወይም ፈጣሪ ነኝ ብለዋል የሚሉ እንደውም መጽሐፍ ቅዱስ ስታነቡ በመላው መጽሐፍ ቅዱስ ውስጥ አንድ እንኳን በማያሻማ መልኩ የተቀመጠ እኔ አምላክ ነኝ ወይም አምልኩኝ የሚል በራሱ በክርስቶስ አለይሂ ሰላም አንደበት የተነገረ አረፍተ ነገር አታገኙም እኔ ፈጣሪ ነኝ ወይም አምልኩኝ ያለበት እኔ እስላምና የሃይማኖቶች ንጽጽር ተማሪ ነኝ መጽሐፍ ቅዱስን አንብቤዋለሁ በመላው መጽሐፍ ቅዱስ ውስጥ አንድ እንኳን በማያሻማ መልኩ ወይም በማያጠራጥር መልኩ የተቀመጠ በራሱ በክርስቶስ አለይሂ ሰላም አንደበት የተነገረ እኔ አምላክ ነኝ ወይም አምልኩኝ ያለበት አረፍተ ነገር የለም እንደውም መጽሐፍ ቅዱስን ብታነቡት ክርስቶስ አለይሂ ሰላም ራሱ በዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ አባቴ ከኔ ይበልጣል ይላል በዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ አባቴ ከሁሉ ይበልጣል በማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ በእግዚአብሔር መንፈስ አጋንንትን የማውጣ ከሆንኩ በሉቃስ ወንጌል ምዕራፍ 11 ቁጥር 20 ላይ እኔ በእግዚአብሔር ጣት አጋንንትን የማውጣ ከሆንኩ በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ ፍርዴም ቅን ነው የላከኝን ፍቃድ እንጂ ፍቃዴን አልሻምና ይላል የራሴን ፍቃድ አልሻም የላከኝን ፍቃድ እንጂ የሚል ሁሉ ማንንም ቢሆን እስላም ነው ክርስቶስ አለይሂ ሰላም ሙስሊም ነው በሐዋርያት ሥራ በምዕራፍ 2 ቁጥር 22 ላይ በግልጽ እንደተቀመጠው የእስራኤል ሰዎች ሆይ ይህን ቃል ስሙ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በመልእክቶችም ከእግዚአብሔር ዘንድ ለእናንተ የተገለጸ ሰው ነበር መጽሐፍ ቅዱሳቸው ካነበባችሁት ከራሳቸው መጽሐፍ ካመኑበት ክርስቶስ አለይሂ ሰላም አምላክ ነኝ እንዳላለ ልታስረዱ ትችላላችሁ እሱ የኃያሉ ፈጣሪ መልእክተኛ ነበር
ከመጽሐፍ ቅዱስ ከራሱ የመጨረሻው ነብይ የሆኑት ሙሐመድ ሰለላሁ ዐለይሂ ወሰለም እንደሚላኩ በስራት መነገሩን ማረጋገጥ ትችላላችሁ። በዚህ ላይ ብቻ አንድ ሙሉ ትምህርት ማዘጋጀት ይቻላል። በብሉይ ኪዳን መጽሐፍ በኦሪት ዘዳግም ምዕራፍ 18 ቁጥር 18፣ በኢሳይያስ ምዕራፍ 29 ቁጥር 12፣ በአዲስ ኪዳን መጽሐፍ በዮሐንስ ወንጌል ምዕራፍ 14 ቁጥር 16፣ በዮሐንስ ወንጌል ምዕራፍ 15 ቁጥር 26፣ በዮሐንስ ወንጌል ምዕራፍ 16 ቁጥር 7፣ በዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ 14 ስለ ሙሐመድ ተገልጿል። በመጽሐፍ ቅዱስ ለሙሐመድ ሰለላሁ ዐለይሂ ወሰለም የተነገሩት ትንቢቶችን በብዛት መጥቀስና መዘርዘር ይቻላል። አሁን ግን ጊዜው አይፈቅድልንም። የኔን ቪዲዮ ካሴት ማየት ትችላላችሁ። በእስልምናና በክርስትና መካከል ያለው መመሳሰል የሚለውን ወይም ሙሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ውስጥ የሚለውን። በተመሳሳይ ሙስሊም ባልሆኑ ህብረተሰቦች ውስጥ የምትኖሩ ሂንዱዎች ያሉበት የምትኖሩ የነሱ የእምነት መጽሐፍን አስመልክቶ ተመሳሳይ ነገር ታገኛላችሁ። ከነሱ ጋር ስትኖሩ ከአይሁዶቹም ጋር ለምትኖሩት ቴክኒኩ ያው ነው፣ ተመሳሳይ ነው። ይህ እንግዲህ የሚመለከተው እነዛ ሃይማኖተኛ የሆኑትን የህብረተሰብ ክፍሎችን አስመልክቶ ብቻ ነው። በዛሬው ዓለማችን በተለይ በምዕራቡ ዓለም ሰዎች ክርስቲያን ነን ይላሉ እንጂ በጣም ጥቂቶች ናቸው ሃይማኖተኞቹ ወይም ሃይማኖታቸውን የሚከተሉ የሆኑት። አብዛኛዎቹ ከሃይማኖቱ ይልቅ በሳይንስና ቴክኖሎጂው እድገት የበለጠ የሚደነቁና የተመሰጡ ናቸው። በተግባር እንደሚታየው በፈጣሪ መኖር የማያምኑ ኤቲስቶች ናቸው። በፈጣሪ መኖር አያምኑም። ለነዚህ ሰዎች እንዴት ነው ዳዕዋ ማድረግ ያለብን? እኔ አንድ በፈጣሪ መኖር የማያምን ሰው ቢያጋጥመኝ መጀመሪያ እንኳን ደስ ያለህ ነው የምለው። ዛኪር ለምንድን ነው ፈጣሪ የለም የሚለውን ሰው እንኳን ደስ ያለህ የሚለው ብላችሁ ልትገረሙ ትችላላችሁ። ይህን ሰው እንኳን ደስ ያለህ የምልበት ምክንያት አብዛኛዎቹ ሙስሊም ያልሆኑ ሰዎች ሃይማኖቱን የያዙት በወላጆቻቸው ምክንያት ነው። አብዛኛዎቹ የሰው ልጆች ወላጆቻቸውን በጭፍን ይከተላሉ። ክርስቲያን ሆነው ወላጆቹ ክርስቲያን ስለሆኑ ነው። ሂንዱ የሆነው አባቱ ሂንዱ ስለሆነ ነው። አብዛኛዎቹ ሙስሊሞች ሙስሊም የሆኑት አባታቸው ሙስሊም ስለሆነ ነው። ይህ ፈጣሪ የለም ያለው ሰው ማሰብ ጀምሯል ማለት ነው። ወላጆቹ ሃይማኖተኛ ሊሆኑ ይችላሉ፣ እሱ ግን እያሰበበት ነው። ወላጆቹ የሚያመልኩት ፈጣሪ አልተስማማውም፣ ስለዚህ ፈጣሪ የለም ብሏል። ያም ፈጣሪ የለም የሚለውን ሰው እንኳን ደስ ያለ ያልኩበት ምክንያት የሻሃዳውን ወይም ምስክርነቷን የመጀመሪያ ቃል የሆነችውን ላኢላሃ ፈጣሪ የለም የምትለዋን ቃል በመያዙ ነው። እስራኤል ግማሹ ተቃሉልኛል። ማድረግ ያለብኝ ኢላላህ ከአላህ በስተቀር እንዲል ማድረግ ብቻ ነው። ይህንንም ኢንሻአላህ አደርገዋለሁ። አያችሁ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 64 ላይ በእኛና በእናንተ መካከል ትክክለኛ ወደሆነች ቃል ነው የሚለው የቁርአን አንቀጽ እዚህም ይሰራል። በርካታ ሙስሊሞች በእኛና በእነዚህ ፈጣሪ የለም በሚሉት መካከል ደግሞ ምን የጋራ የሆነ ነገር አለና ነው ይላሉ። እኔም የመጀመሪያዋ የኢስላም ሻሃዳዊ ምስክርነት ቃል የሆነችው ላኢላሃ አምላክ ወይም ፈጣሪ የለም የምትለዋ ናት እላቸዋለሁ። ምክንያቱም እስራኤል ግማሹ ተቃሏልና። ሌላ ሙስሊም ያልሆነ ሰውና በፈጣሪ መኖር የሚያምን ሰው ቢሆን መጀመሪያ የምታመልከው ፈጣሪ የተሳሳተ ነው ብዬ ማሳመን አለብኝ። ከዚያም ስለ አላህ Subhanahu Wa Ta'ala ማስረዳት ይጠበቅብኛል። እዚህ ግን ላኢላሃ ፈጣሪ የለም የምትለዋን የመጀመሪያውን የሻሃዳ ቃል ስለያዘ ስራዬ ይቀልልኛል። ማድረግ የሚጠበቅብኝ ኢላላህ የምትለዋን ማስያዝ ብቻ ነው። እነዚህ በፈጣሪ መኖር የማያምኑት አብዛኛዎቹ ሰዎች እንደዛ እንዲሆኑ ያደረጋቸው ሳይንስና ቴክኖሎጂው እያደገ ነው የሚል ስሜት ስላላቸው ነው። ስለዚህም ይህን ፈጣሪ የለም የሚል ሰው እንኳን ደስ ያለ ካልኩት በኋላ ጥያቄ ጠይቀዋለሁ። ለምሳሌ አንድ መሳሪያ ወይም አንድ ቁስ ቢኖር አንድም የሰው ልጅ ፈጽሞ አይቶት የማያውቅ ቢሆን እና አንተ ፊት ቢቀርብልህ እና ጥያቄ ቢነሳ ስለዚህ ቁስ ወይም መሳሪያ ሊያስረዳ ወይም የሚችል ማን የሚል ቢሆን ጥያቄው ማንንም የሰው ልጅ አይቶት የማያውቅ ማሽን ወይም መሳሪያ ወይም ቁስ ሆኖ እዚያ ፈጣሪን የካደ ሰው ፊት ቀርቦለት ስለዚህ ማሽን ወይም ቁስ ሊያስረዳ የሚችል አካል ማን ነው ብትሉት ምን መልስ ይሰጣችኋል? ምን መልስ? ጥቂቱ ፈጣሪው፣ ጥቂቱ ሰሪው፣ ጥቂቱ አምራቹ ሊሉ ይችላሉ። ምንም ይበሉ ምን ሊሉት የሚችሉት ነገር ተመሳሳይ ነው። ዝም ብላችሁ መልሱን በአእምሯችሁ ያዙት። እናም ይህ ዩኒቨርስ ወይም ሁለንተና ወይም ፍጥረት ዓለሙ እንዴት ሊገኝ ቻለ የሚል ጥያቄ አንሱለት። ይህ በፈጣሪ መኖር የካደ ሰው በመጀመሪያ የሁሉም ነገር መነሻ አንድ ፕራይመሪ ኒቡላ
በስተኋላ ላይ በአንድ ታላቅ ፍንዳታ ወይም ቢግ ባንግ በሚባለው ክስተት ምክንያት ከኮከቦች፣ ጋላክሲዎች፣ ፕላኔቶች፣ ፀሐይና እኛ የምንኖርባት መሬት ጭምር በፍንዳታው ምክንያት ኒቡላው ሲበታተን ተገኙ ይላችኋል። ይህ ክስተት ቢግ ባንግ ወይም አብይ ፍንዳታ በመባል ይታወቃል። ይህንን በፈጣሪ መኖር የማያምን ሰው ስለ አብይ ፍንዳታ ወይም ቢግ ባንግ መቼ ነው በሳይንስ የታወቀው በሉት። ከ30 ወይም ከ50 ዓመት ወዲህ ነው ይላችኋል። ስለዚህም አብይ ፍንዳታ ከ1400 ዓመታት በፊት በሱረቱል አንቢያ ምዕራፍ 21 ቁጥር 30 ላይ አላህ Subhanahu Wa Ta'ala እነዛ የካዱት ሰማያትና ምድር የተጣበቁ የነበሩና የለያየናቸው መሆናችንን አያውቁምን ይላል። ስለዚህም አንተ ስለምትናገረው የአብይ ፍንዳታ ክስተት ከዛሬ 1400 ዓመታት በፊት በቁርአን ተጠቅሷል። ይህንን ከ1400 ዓመት በፊት በቁርአን ውስጥ ማን ገለጸው ወይም ማን ጠቀሰው? ይህ በፈጣሪ መኖር የካደ ሰው ምናልባት በእድል ነው ሊል ይችላል። አትከራከሩ፣ ቀጣዩን ጥያቄ አቅርቡ። የዚች የምንኖርባት ምድር ቅርጽ ምን አይነት ነው በሉት። ምን ይላችኋል? በፊት የሰው ልጆች ምድራችን ጠፍጣፋ ናት ብለው ያስቡ ነበር። በ1577 እንደ አውሮፓውያን አቆጣጠር ነው ሳን ፍራንሲስ ድሬክ በውቅያኖሶች ላይ ሲጓዝ መሬት ክብ መሆኗን ያረጋገጠው። ቁርአናችን ከዛሬ 1400 ዓመት በፊት የመሬትን ክብነት ተናግሯል በሉት። በሱረቱ ናዚአት ምዕራፍ 79 ቁጥር 30 ላይ ወልአርደ ባዕደ ዛሊከ ደሃሃ ከዚያም ምድርን ዘረጋናት ወይም የእንቁላል ቅርጽ አስያዝናት ይላል። የምንኖርባት መሬት ልክ እንደ ኳስ ሙሉ ክብ አይደለችም። ቅርጿ ጂኦስፌሪካል ነው። ማለትም ከላይና ከታች ጠፍጠፍ ብሎ ከመሐከሉ አበጥ ያለ ቅርጽ ነው ያላት። በዚህ የቁርአን አንቀጽ የተገለጸው ደሃሃ የሚለው ቃል አንዱ ትርጉም መዘርጋት ሲሆን ሌላው ትርጉሙ እንቁላል ማለት ነው። በተለይ መጣያው የሚያገለግለው ለሰጎን እንቁላል ነው። የሰጎን እንቁላል ያየነው እንደሆነ ልክ እንደ ምድራችን ሁሉ ቅርጹ ጂኦስፌሪካል ነው። ቁርአናችን ስለ ምድራችን ጂኦስፌሪካል ቅርጽ ከላይና ከታች ጠፍጠፍ ከመሃሉ አበጥ ያለ ቅርጽ ባለቤት መሆኗን ከዛሬ 1400 ዓመት በፊት ነግሮናል። ያንን በፈጣሪ መኖር የካደ ሰው ይህንን ከዛሬ 1400 ዓመት በፊት በቁርአን ውስጥ ማን ሊጽፈው ይችላል ብላችሁ ጠይቁት። ምናልባትም የእናንተ መልእክተኛ ሰለላሁ ዐለይሂ ወሰለም በጣም አዋቂ ሰው ነበሩ ይላችሁ ይችላል። አትከራከሩ፣ ጥያቄያችሁን ቀጥሉ። የጨረቃ ብርሃን የራሷ ብርሃን ነው ወይስ የተውሶ በሉት። ምን ይላችኋል? በፊት የጨረቃ ብርሃን የራሷ ብርሃን እንደሆነ ተደርጎ ይታሰብ ነበር። በቅርቡ እንደታወቀው ግን የጨረቃ ብርሃን የራሷ ብርሃን ሳይሆን ከፀሐይ ያገኘችውን ብርሃን መልሳ የምታንጸባርቅ መሆኗ ታውቋል። በሳይንስ የታወቀው ትናንት ነው፣ ማለትም ከ30 ከ50 ወይም ከ100 ዓመት በፊት ማለት ነው። ቁርአን ከ1400 ዓመት በፊት በሱረቱል ፉርቃን ምዕራፍ 25 ቁጥር 61 ላይ ያ በሰማይ ውስጥ የከዋክብትን እልፍኝ ታላቅ መብራትን ፀሐይንና ብርሃን ፈንጣቂ ማንጸባራቂ ጨረቃን ያደረገ አምላክ ክብሩ ይስፋ ይላል። ይህንን ከ1400 ዓመት በፊት ማን ሊጠቅሰው ይችላል? የጨረቃ ብርሃን የራሷ ብርሃን ሳይሆን የተንጸባረቀ ብርሃን መሆኑን። ይህ የፈጣሪን ህልውና የካደ ሰው ምናልባት የእናንተ መልእክተኛ በጣም ብልህ አዋቂ ሰው ሊሆኑ ይችላሉ ይላችኋል። አትጨቃጨቁት፣ ቀጥሉ። እኔ ትምህርት ቤት እያለሁ በ1982 እንደ አውሮፓውያን አቆጣጠር ፀሐይ ቋሚና በራሷ ዛቢያ ላይ የማትንቀሳቀስ እንደሆነች ነበር የተማርኩት። ይህ በቁርአን የተገለጸ ሳይሆን እኔ ትምህርት ቤት ሳለሁ የተማርኩት ነው። ቁርአናችን ግን በሱረቱል አንቢያ ምዕራፍ 21 ቁጥር 33 ላይ እርሱም ሌሊትና ቀንን ፀሐይና ጨረቃን የፈጠረ ነው፣ ሁሉም በፈለካቸው ወይም በመዞሪያቸው ውስጥ ይዋኛሉ። የስበሁን የሚለው የአረብኛ ቃል የሚገልጸው እንቅስቃሴ ላይ ያለን አካል ሲሆን ፀሐይም ከሌሎች ጋር ከመዞሯ ባሻገር በራሷ ዛቢያም ላይ የምትሽከረከር መሆኗን ያመለክታል። ዛሬ ሳይንስ ይህን አረጋግጦታል። ይህንን ከ1400 ዓመት በፊት ማን ሊጠቅሰው ይችላል? እኔ ትምህርት ቤት ከዛሬ 23 ዓመት በፊት የተማርኩትን ዛሬ ሳይንስ ስተት ነበር ብሎናል። ቁርአን የዛሬ 1400 ዓመት በፊት ግን ጠቅሶታል። ይህንን በዛን ወቅት ማን ሊጽፈው ይችላል? ይህ የፈጣሪን ህልውና ወይም መኖር የካደ ሰው የተወሰነ ጊዜ ጸጥ ማለቱ አይቀርም። የሱን መልስ አትጠብቁ፣ ቀጥሉ። ዛሬ ሳይንቲስቶች እንደሚነግሩን የኛ ዩኒቨርስ ወይም ሰማይ ምድርና በውስጡ ያለው ሁሉ ፍጥረት ዓለሙ እየሰፋ እየሄደ እንደሆነ ይነግሩናል። ቁርአናችን ከዛሬ 1000 ዓመት በፊት ይህንን ጠቅሶታል። በሱረቱ ዛሪያት ምዕራፍ 51 ቁጥር 47 ላይ ሰማይንም በኃይል ገነባናት
በርግጥ እሷን በማስፋት ላይ ችሎታችን ወሰን የለሽ ነው ይላል። የሃይድሮሎጂን ወይም ስነ ውሃን መስክ ሰር በርናርድ ፓላሲ በ1581 አውሮፓውያን አቆጣጠር አሁን በትምህርት ቤት ውስጥ የምንማረውን የውሃ ዑደት ለመጀመሪያ ጊዜ የገለጸ ሰው ነው። ከዛ ቀደም ብሎ ስለ ውሃ ዑደት የሙደተ ውሃ አይታወቅም ነበር። የመጀመሪያው ሰው ሰር በርናርድ ፓላሲ በ1580 ውሃ ከውቅያኖስ እንዴት እንደሚተን ደመና እንደሚሰራና ወደ መሬት በዝናብ መልክ እንደሚመለስ በዚህም የውሃ ዑደት እንደሚደጋገም የገለጸው። ይህ ዑደተ ውሃ በቁርአን ውስጥ በስፋት ተዘርዝሮ በበርካታ ቦታዎች ላይ ተጠቅሷል። በሱረቱ ዙመር ምዕራፍ 39 ቁጥር 21፣ በሱረቱ ሩም ምዕራፍ 30 ቁጥር 24፣ በሱረቱ ሙእሚኑን ምዕራፍ 23 ቁጥር 18፣ በሱረቱ ሂጅር ምዕራፍ 15 ቁጥር 22፣ በሱረቱ ኑር ምዕራፍ 24 ቁጥር 43፣ በሱረቱ ሩም ምዕራፍ 30 ቁጥር 48፣ በሱረቱ ራዕድ ምዕራፍ 13 ቁጥር 17፣ በሱረቱ አዕራፍ ምዕራፍ 7 ቁጥር 57፣ በሱረቱ ፉርቃን ምዕራፍ 25 ከቁጥር 48 እስከ 49፣ በሱረቱ ፋጢር ምዕራፍ 35 ቁጥር 9፣ በሱረቱ ቃፍ ምዕራፍ 50 ከቁጥር 9 እስከ 11፣ በሱረቱ ዋቂዓ ምዕራፍ 56 ከቁጥር 68 እስከ 70፣ በሱረቱ ሙልክ ምዕራፍ 67 ቁጥር 30፣ በሱረቱ ጣሪቅ ምዕራፍ 86 ቁጥር 11። ዑደተ ውሃን ብቻ አስመልክቶ በርካታ ዝርዝሮችን እየጠቀሱ መቀጠል ይቻላል። ቁርአን ከዛሬ 1400 ዓመታት በፊት ይህንን በአስደናቂ ሁኔታ ዑደተ ውሃን ገልጾልናል። በእያንዳንዱ አንቀጽ ላይ በርካታ ደቂቃዎችን የሚፈጅ ማብራሪያ ማከል ይቻላል። ስለዚህ ነገር ከዛሬ 1400 ዓመታት በፊት በቁርአን ውስጥ ተጠቅሷል። ያ በፈጣሪ የማያምን ሰው ጸጥ ነው የሚለው ይህን ስትነግሩት ቀጥሉ። በቁርአን በርካታ ሳይንሳዊ ነገሮች ተጠቅሰዋል። ቁርአን ስለ ስነ ምድር ወይም ጂኦሎጂ ይናገራል። ዛሬ በሳይንስ እንደሚነግረን ተራሮች ለመሬት መረጋጋትን ወይም መርጋትን ሰጥተዋታል። ተራሮች ባይኖሩ ኖሮ መሬታችን ተዋልል ነበር። ቁርአን በሱረቱ ነባ ምዕራፍ 78 ከቁጥር 6 እስከ 7 ላይ ምድርን ምንጣፍ አላደረግንምን ተራሮችንም ችካል አላደረግንምን ይለናል። ዛሬ ሳይንስ እንደሚነግረን ከምድር በላይ የምናየው የተራራው አካል በጣም አነስተኛ የሆነውን የተራራው ክፍል ሲሆን በጣም የሚበልጠው የተራራው ክፍል ከመሬት በታች የተቀበረው ነው። ልክ ካስማ ወይም ችካል ወደ መሬት ሲቀበር ከላይ አናቱ ብቻ ሲቀር አብዛኛው ክፍል ከመሬት በታች እንደሚገባው ማለት ነው። ይህ የተራሮች ከመሬት በታች ያለው አካል በጥልቀት የተቀበረ መሆን ለመሬት መርጋት ምክንያት ነው። ቁርአን በሱረቱ አንቢያ ምዕራፍ 21 ቁጥር 31 ላይ በምድር ውስጥ በእነሱ እንዳታረገርግ ጋራዎችን አደረግን ይላል። ኦሺኖሎጂ ወይም በውቅያኖስ ጥናት ዘርፍ ስናይ ደግሞ ቀደም ብሎ ጀምሮ ጣፋጭና ጨዋማ የሆኑ ሁለት የውሃ አይነቶች እንዳሉ ይታወቃል። እነዚህ ሁለት የውሃ አይነቶች ወይም ውሃዎች ለምን እንደማይቀላቀሉ አይታወቅም ነበር። ቁርአን በሱረቱ ፉርቃን ምዕራፍ 25 ቁጥር 53 ላይ እርሱ ያ አንዱ ጣፋጭና ጥምን ቆራጭ ሌላኛው ጨዋማና መርጋጋ የሆኑ ሁለት ባህሮችን አጎራብቶ የለቀቀ እንዳይቀላቀሉን በመካከላቸው ግርዶ ወይም አቃቢ ክልል ያበጀ ፈጣሪ ነው ይላል። ዛሬ ሳይንስ ካደገ በኋላ እንደታወቀው አንዱ የውሃ አካል ወደ ሌላው ውስጥ ሲቀላቀል ወይም ሲፈስ የራሱን ንጥረ ነገር በማጣት የተቀላቀለው የውሃ አካል ይዋጣል ወይም ይዋሃዳል። ይህንን መዋሃጃ ቦታ ቁርአን በርዘኽ እያለ ይጠራዋል። የማይታይ የሆነ ግርዶ። ሳይንስ ዛሬ ያረጋገጠው የሆነው ይህንን ግርዶ ቁርአን ከዛሬ 1400 ዓመታት በፊት ጠቅሶታል። በባዮሎጂ ወይም በስነ ህይወት መስክ በሱረቱ አንቢያ ምዕራፍ 21 ቁጥር 30 ላይ ህይወት ያለውን ነገር ሁሉ ከውሃ ፈጠር ነው ይላል። ከዛሬ 1400 ዓመታት በፊት ይህ ሲነገረው ማን ሊያምን ይችላል? ዛሬ ሳይንስ ህይወት ያለው ነገር ሁሉ ከውሃ መፈጠሩን አረጋግጧል። ቁርአን በሱረቱ ኑር ምዕራፍ 24 ቁጥር 45 ላይ ተንቀሳቃሽን ሁሉ ከውሃ ፈጠር ነው ይላል። በሱረቱ ፉርቃን ምዕራፍ 25 ቁጥር 54 ላይ ሰውን ከውሃ ፈጠርን ይላል። ቦታኒ ወይም በአትክልትና በአዝርዕት ጥናት መስክ ተክሎች ጾታ እንዳላቸው ይናገራል። በሳይንስ በቅርቡ ነው የተረጋገጠው። በሱረቱ ጣሃ ምዕራፍ 20 ቁጥር 53 ላይ የተለያዩ አይነት ጥንድ እጽዋትን አበቀልንላችሁ ይላል። በሱረቱ ራዕድ ምዕራፍ 13 ቁጥር 3 ላይ ጥንድ ፍሬዎችንም ያደረገባት ፈጣሪ ነው ይላል። በዞሎጂ ወይም በስነ እንስሳ መስክ ስናይ በሱረቱ አንዓም ምዕራፍ 6 ቁጥር 38 ስለ እንስሳት ያኗኗር ሁኔታ ይናገራል። በሱረቱ ነህል ምዕራፍ 16 ቁጥር 68 እና 69 ላይ ስለ ንብ አኗኗር ይናገራል። ስለ ሸረሪትም ይናገራል። በሱረቱ አንከቡት ምዕራፍ 29 ቁጥር 41 ላይ
ስለ ጉንዳን ሱረቱ ነምል ምዕራፍ 27 ከቁጥር 17 እስከ 18 ላይ እነዚህን ሁሉ ስለ ንብ ስለ ሸረሪት ስለ ጉንዳን አኗኗር ሁኔታ ያወቅነው በቅርቡ ነው ቁርአን ግን በዝርዝር ከ1400 ዓመት በፊት ነግሮናል ይህንን ማን ሊጠቅሰው ይችላል ቁርአን ስለ ህክምና ይናገራል በማር ውስጥ ለሰዎች ፈውስ ወይም መድኃኒት አለ ይለናል በሱረቱ ነህል ምዕራፍ 16 ቁጥር 68 እና 69 ላይ እኛ አሁን በቅርብ ያወቅነውን ቁርአን ወተት እንዴት እንደሚመረት የደም ዝውውርን አስመልክቶ ይናገራል በሱረቱ ነህል ምዕራፍ 16 ቁጥር 66 እና በሱረቱ ሙእሚኑን ምዕራፍ 23 ቁጥር 21 ላይ ከዛሬ 1400 ዓመት በፊት እኛ አሁን በቅርብ ያወቅነውን ቁርአን ስለ ህክምና ስለ እጽዋትና እንስሳት አሰራር ጥናት ስለ ጽንስ ጥናት ይናገራል የተለያዩ የጽንስ እድገት ደረጃዎችን አስመልክቶ በሱረቱ ሙእሚኑን ምዕራፍ 23 ከቁጥር 12 እስከ 14 ድረስ ተገልጿል ቁርአን ስለ ጄኔቲክ ወይም ስነ ባህሪ ወይም ጥናተ እጽ ለሚፈጠረው ጽንስ ጾታ ወሳኙ ማን ነው የሚለውን በሱረቱ ነጅም ምዕራፍ 53 ቁጥር 45 ላይ ቁርአን ስለ ጣት አሻራ ይናገራል በሱረቱ ቂያማ ምዕራፍ 75 ቁጥር 3 እና 4 ላይ ከያንዳንዱ ሳይንሳዊ እውነታ በኋላ ያንን በፈጣሪ መኖር የካደ ሰው ይህንን ከዛሬ 1400 ዓመት በፊት ማን ሊጠቅሰው ይችላል ብላችሁ ጠይቁት መልሱ ሊሆን የሚችለው የሰራው የፈጠረው የፈለሰፈው ይላችኋል ይህን ሰሪውን ፈጣሪውን ፈላስፋውን እኛ ሙስሊሞች አላህ ብለን እንጠራዋለን ይህንን የፈጣሪን መኖር የካደን ሰው እንኳን የመጨረሻውን የመደምደሚያው መመሪያ የሆነውን ቁርአንን በማቅረብ የፈጣሪን መኖር ልናሳምነው እንችላለን የአላህ Subhanahu Wa Ta'ala ህልውና ለማረጋገጥ ሳይንስን የተጠቀመን አይደለም በፈጣሪ መኖር ለካደው ሰው ያለው መመዘኛው መስፈርት ሳይንስ ስለሆነ ብቻ ነው የኛ መለካ ወይም መመዘኛው ቁርአን ነው የኛን መመዘኛ ወይም መለኪያ የሆነውን ቁርአንን የሱ መለኪያ ወይም መመዘኛ የሆነውን ሳይንስን አነጻጽረን የአላህ መለኪያ የሆነው ቁርአን ከሳይንስ በእጅጉ የላቀ መሆኑን ለማሳየት ነው ለእንደዚህ አይነቱ ሙስሊም ላልሆነ ሰው ዳዕዋ ለማድረግ የቁርአንና የሳይንሱን ተመሳሳይነት ማቅረብ ነው እሱ ሳይንስ ወሳኝ ነው ካለ እኛ ሳይንስና ቁርአን ውስጥ ያለውን መመሳሰል በማሳየት ስለ እስላም እናቀርብለታለን አላህ በቁርአን ውስጥ በሱረቱ ነህል ምዕራፍ 16 ቁጥር 125 ላይ ወደ ጌታ መንገድ በጥበብና በመልካም ግሳጼ ጥራ ከነሱም ጋር በዚያች ይበልጥ መልካም በሆነችው መንገድ ወይም ስልት ተወያይ ይላል